ማለት ፈልጌ ነው። ወንድማችን ቀሲስ ፍራኦል ሞሲሳ ቃለ ሕይወትን ያሰማልን በሉልኝ። ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያወርስልን፣ የአገልግሎት ዘመኑን ከፍ ያድርግልን። ቀጥታ ወደ መምራችን ወስዳችኋለሁ። የዛሬው የዕለቱ መምራችን የወንጌል መንግስት ሳምንታዊ የወንጌል መምህራችን የሆኑት መጋቤ ብሉይ አይመራ አሸብር ናቸው። ዛሬ እንግዲህ ሳምንታዊ ጉባኤያችንን ያው እንደተለመደ ይታወቃል። ሳምንታዊ ጉባኤያችን ወንጌል መንግስት የማይቀየር እንዳለ ሆኖ ግን ዛሬ ደግሞ በተለየ አቀራረብ መምህራችን የዕለቱን ትምህርት ያስተምሩናል። የመጋቤ ብሉይ አይመራ አሸብር እንዲያስተምሩን ቀጥታ ወደ እሳቸው ወስዳቸዋለሁ። መምህር ቅርታ ግጥሞቹ ዜማዎቹ ወሰዱኝ ግን ቢወሰዱ እዛው እሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር መጋቤ ሐዲስ መምህር ትጉህ መሐሪ፣ የዚህ ታሪካዊና ጥንታዊ ደብረ ስብከተ ወንጌል ዋና ኃላፊ፣ ክቡራን መምህራነ ወንጌል፣ የተከበራችሁ የዚህ ደብር የቢሮ ሰራተኞች፣ እንዲሁም የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ እንዲሁም ዘማሪ ወንድማችን ሊቀ መዘምራን ቀሲስ ፍራኦል ሞሲሳ፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ቤተ ክርስቲያን ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የታላቁ መልአክ የቅዱስ ሩፋኤል ወዳጆችና አገልጋዮች በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። እግዚአብሔር አምላካችን ስለረዳን ስለጠበቀን በሕይወት በጤና ለዚህች ዕለት ለዚህች ሰዓት አድርሶ በቤቱ በፊቱ ስለሰበሰበን ለሰበሰበን ለአምላካችን ለእግዚአብሔር ክብር ምስጋና ይድረሰው። ሰላም ሰነበታችሁ? እስኪ እንደገና ኔትወርክ ቼክ እናደርጋለን። እንደምን ዋላችሁ? አሁንም ይቀራል። እንደምን ዋላችሁ? አሁን ሶስተኛ እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ክብር ምስጋና ይድረሰው። ያው ነቃ እንድንል አይምሮአችንን እንድንሰበስብ ልባችንን እንድናዘጋጅ እግዚአብሔር ይርዳን። ዛሬ ወርሃዊ የቅዱስ ሩፋኤል መልአኩ በዓል ነው። በተለይ ደግሞ ዓመታዊው የመድኃኒታችን የኢየሱስ ክርስቶስ የአምላካችን የጌታችን የኢየሱስ ክርስቶስ የዕርገት በዓል ነው። ስለዚህ በዕብራውያን መልእክት ምዕራፍ 1 ቁጥር 3 ላይ በሰማያት በግርማው ቀኝ ተቀመጠ የሚል የእግዚአብሔር ቃል አለ። በሰማያት በግርማው ቀኝ ተቀመጠ ወነበረ በሰማያት በየማነ እበዩ። በግርማው ቀኝ፣ በምስጋናው ቀኝ፣ በክብሩ ቀኝ ማለትም ክብር በተሞላበት፣ ግርማ በተሞላበት፣ ምስጋና በተሞላበት በአብ ቀኝ በሰማያት ተቀመጠ የሚል የጌታ ቃል አለ። እሱን መሰረት አድርገን የዕርገትን ትርጉም የዕርገትን ከኛ ሕይወት ጋር ከእምነታችን ጋር ያለውን ትስስር በሕይወታችን ላይም ሊያመጣ የሚችለውን ለውጥ እንደ እግዚአብሔር ፈቃድ እናያለን። አስቀድመው መምህር መጋቤ ሐዲስ ትጉህ እንዳሉት በየሳምንቱ ነው እመጣለሁኝ። እዚህ የማቴዎስ ወንጌል ተከታታይ ትምህርት አለን። ዓመት ከ2 ወር አካባቢ ሆኖናል። አሁን የማቴዎስ ወንጌል ምዕራፍ 15 ደርሰናል። ተከታታይ በየቀኑ በየሳምንቱ እየተማማርን ማለት ነው። ዛሬ ግን እንደዚሁ የጸሎተ ሐሙስ ዕለትም እንደዚሁ አድርገናል። በዓሉ ቀጥታ አብይ በዓል ሲሆን ለበዓሉ ቅድሚያ እንሰጣለን ማለት ነው። ጠዋትም ተመራችሁ ሊሆን ይችላል። ሌላም ቀን እሁድም አሁን በሚመጣው እሁድም ይመጣል። የዕርገት ሰሞን ስለሆነ ይሄ ነገር ሊደጋገም ይችላል። ነገር ግን
እንዲሰርጽ በተለያዩ አቀራረቦች በመሄድ ነገሩን ማስረጽ በጣም አስፈላጊ ስለሆነ የበዓሉ ዕለትም ማለፍ ይህንን በጣም ስህተት ስለሆነ ዛሬ በዚህ ርዕስ ላይ እንነጋገራለን ማለት ነው። በሰማያት በግርማው ቀኝ ተቀመጠ። ርዕስ ማስታወሻ የምትጽፉ ማለት ነው። በሰማያት በግርማው ቀኝ ተቀመጠ የሚለው ትምህርት ርዕሳችን ነው። ከዚሁ ንባብ ጋር ተያይዞ ከቁጥር 1 እስከ ቁጥር 3 ድረስ ያሉትን ክፍሎች ላንብላችሁ በደንብ የተያያዙ ነገሮች ስለሆኑ ማለት ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በመጨረሻም ሁሉን በናሹ ያደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን ለእኛ ተናገረ። ልጁም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣልና ይላል። እንደውም ከመላእክትም ጋር ይያያዛል ነገሩ ማለት ነው። በእርገቱም መላእክት ነበሩ፣ በእርገቱም መላእክት ተገልጠዋል፣ እርገቱን አብስረዋል ብቻ ሳይሆን ልክ እንደዚሁ ሲሄድ እንዳያችሁት በዚሁ ተመሳሳይ መንገድ ይመጣል ብለው ለሐዋርያት ተስፋ ሰጥተዋል። ስለዚህ የእርገቱ ምስክሮች የዳግም ምጽአቱም አብሳሪዎች በእርገቱ ጊዜ የተገኙ ናቸው። ስለዚህ መላእክት የሌሉበት መላእክት ያልተገለጡበት የእግዚአብሔር ማዳን ስራ የለም። በተደጋጋሚ ስለምናገኛቸው አሁንም እዚሁ አሉ ማለት ነው። ዛሬ ከእርገት ጋር የመልአኩ የቅዱስ ሩፋኤልን በዓል መዋሉ በጣም ጥሩ ነው፣ መያያዙ ማለት ነው። ስለዚህ ይሄ ከቁጥር 1 ጀምሮ ያነበብሁላችሁ ክፍል የሚናገረው እግዚአብሔር ከጥንት ጀምሮ ሲናገር ነበረ፣ ለአባቶቻችን ሲናገር ነበረ፣ በብዙ አይነትና በብዙ ጎዳና ሲናገር ነበረ፣ በነቢያት በኩል በብዙ ሰዎች በኩል ሲናገር ነበረ ነው የሚለው። ደግሞ አለ ይሄንን እግዚአብሔር ለአባቶቻችን ሲናገር ነበረ፣ በብዙ አይነትና በብዙ ጎዳና በልዩ ልዩ መንገድ ሲናገር ነበረ፣ በብዙ ነቢያት ሲናገር ነበረ። በብዙ ነቢያት በኩል ማለት ነው። ለብዙ ዓመታት ሲናገር ነበረ። አሁን ደግሞ በዘመኑ መጨረሻ ደግሞ ለአባቶቻችን ሳይሆን ለኛ በብዙ መንገድ ሳይሆን በአንድ መንገድ፣ በብዙ ሰዎች በኩል ሳይሆን በአንድ ልጁ፣ ተደጋጋሚ በሆነ መንገድ ሳይሆን አንድ ጊዜ ብቻ ተናገረን ይላል። ይሄ በጣም ንጽጽሩ በጣም አስፈላጊ ስለሆነ ግልጽ እንዲሆንልን ደግሞአለሁ። እግዚአብሔር በብዙ አይነትና በብዙ ጎዳና ለብዙ ዓመታት ለአባቶቻችን በብዙ ሰዎች አማካኝነት በብዙ ቅዱሳን አማካኝነት ሲናገር ነበረ። መናገሪያ መንገዱ ብዙ ነበረ። መናገሪያ ሰዎቹ ብዙ ነበሩ። የተናገረበትን ዘመን በጣም ብዙ ነበረ። በብዙ ሰዎች በብዙ መንገዶች ለብዙ ሰዎች ለብዙ ዓመታት እግዚአብሔር ተናገረ። በመጨረሻ ግን ለእኛ በአንድ ልጁ በኢየሱስ ክርስቶስ በኩል አንድ ጊዜ ተናገረን፣ በአንድ መንገድ ተናገረን ይላል። አንድ መንገድ ማለት የሱ ሰው መሆን ማለት ነው። የልጁ ሰው መሆን ማለት ነው። በስጋ መገለጥ ማለት ነው። በልጁ በአንድ ልጁ ማለት ከሦስቱ አካላት አንዱ አካል በሆነው በእግዚአብሔር ወልድ በስጋ በተገለጠው አምላክ ማለት ነው። መጨረሻ ጊዜ ማለት ደግሞ ሁሉም ነቢያት ከተናገሩ፣ ሁሉም አባቶቻችን ከተናገሩ፣ ሁሉም መናገሪያ መንገዶች ከተገለጡ በኋላ በማይደገም መንገድ የመጨረሻ በሆነ መንገድ እግዚአብሔር ለእኛ ተናግሮናል ነው የሚለው። ስለዚህ እኛ በመጨረሻው ዘመን ላይ ነው ያለነው። የመጨረሻው ዘመን ስላችሁ ደግሞ የእግዚአብሔር የጸጋ ዘመን ላይ ማለት ነው። የይቅርታ ዘመን ላይ ማለት ነው። የማዳን ዘመን ላይ ማለት ነው። የምህረት ዘመን ላይ ማለት ነው። እግዚአብሔር ለኛ የተገለጠበት ዘመን ላይ ማለት ነው። እግዚአብሔር ለኛ የተናገረበት ዘመን ላይ ማለት ነው። በቀጥታ በመላክ አይደለም፣ በነቢይ አይደለም፣ በሕግ አይደለም፣ በመስዋዕት አይደለም፣ በራእይ አይደለም፣ በህልም አይደለም፣ በልዩ ልዩ መንገድ አይደለም። በቀጥታ ሰው ሆኖ ፍጹም ተገልጦ ለኛ በተናገረበት ዘመን ላይ ነው ያለነው። በዚህ ፍጹም መገለጥ ውስጥ ሆነን ነው ያለነው። ይሄ ፍጹም የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ
በስልጣኑ ቃል ሁሉን የሚደግፍ ነው። በስልጣኑ ቃል ሁሉን የፈጠረ ነው። ሁሉን የሰራ ነው። ሁሉን ማለት በሰማይ በምድር ያለውን የሚታየውንም የማይታየውንም ሁሉ በስልጣኑ ቃል የሚደግፍ ነው። በስልጣኑ ቃል የሚይዝ ነው። በስልጣኑ ቃል የሚያጸና ነው። በስልጣኑ ቃል የሚመግብ ነው። በስልጣኑ ቃል ሁሉን የሚጠብቅ ነው። ስልጣን ያለው ቃል አለው። ሁን ያለው ይሆናል። እንደገና ደግሞ በቃሉ ሙት ያለው ይሞታል፣ በሕይወት ኑር ያለው ይኖራል። ስለዚህ ሁሉን ማድረግ በሚችልበት ቃሉ፣ ስልጣን ባለው ቃሉ፣ መከልከል በሌለበት ቃሉ፣ ሁልጊዜ ሊከናወን በሚችል ቃሉ ሁሉን እየደገፈ፣ ሁሉን እየመገበ፣ ሁሉን እየጠበቀ፣ ሁሉን እያዳነ፣ ሁሉን እያከናወነ በሥጋ ተገልጦ ኃጢአታችንን በራሱ ካነጻ በኋላ ኃጢአታችንን በራሱ ቃላትን ሁልጊዜ በጥንቃቄ ማዳመጥ ልመዱ። ኃጢአታችንን በራሱ ካነጻ በኋላ በማን ካነጻ በኋላ? በምን ካነጻ በኋላ? ሰምታችሁኛል? በደንብ አሁንም ስሙኝ። ምክንያቱም ይሄ ቃል ነው እምነት የሚሆናችሁ፣ ብርሃን የሚሆናችሁ፣ ሕይወት የሚሆናችሁ፣ ሁላችንንም ያቆመ እምነታችን ያጸና ይሄ ነው። የመዳናችን ምስጢር ይሄ ነው። ኃጢአታችንን በራሱ ካነጻ በኋላ ምን ማለት ነው? ከኃጢአት በሞቱ ካዳነን በኋላ በበግ መስዋዕት አይደለም፣ በላም መስዋዕት አይደለም፣ በበሬ መስዋዕት አይደለም፣ በእህል ቁርባን አይደለም፣ በሕግ አይደለም፣ በመስዋዕት አይደለም፣ በሌላ መንገድ አይደለም። በራሱ ማለት በደሙ፣ በራሱ ማለት በሞቱ፣ በራሱ ማለት በትንሣኤው፣ በራሱ ማለት ሰው ሆኖ በሰጠው የማዳን ስራው፣ ባደረገው የማዳን ስራው ኃጢአታችንን በራሱ ደም፣ ኃጢአታችንን በራሱ ሞት፣ ኃጢአታችንን በራሱ ትንሣኤ ካነጻ በኋላ ወደ ሰማይ አረገና በሰማያት በግርማው ቀኝ ተቀመጠ ይላል። አሁን የት ነው ያለው? ይሄ እንደውም በግርማው ቀኝ ተቀመጠ የሚለው ተቀምጦ አለ ማለት ነው። በሰማያት በግርማው ቀኝ ተቀምጦ አለ። አሁን በሰማያት በግርማው ቀኝ በክብር ተቀምጦ አለ፣ በሕይወት አለ። ሞቶ ነበረ ግን ሕያው ነው። ወደዚህ ዓለም መጥቶ ነበረ፣ ነገር ግን አድኖን ሞቶልን ሞትን ድል አድርጎ ወደ ሰማይ ወደ አባቱ ተመልሶ ሄዷል። ራሱ በወንጌል በዮሐንስ ወንጌል ምዕራፍ 16 ቁጥር 28 ላይ እንደተናገረው ወጻይኩ ማህባብ ወመጻይኩ ከባብ ዘንድ ወጥቼ ወደዚህ ዓለም መጥቻለሁ ወእምዝ አሃድጎ ለዓለም ወአሐውር ሀባቡ ዘፈነውኒ፣ ይህን ዓለም ደግሞ ተወዋለሁ ወደ ላከኝ ወደ አብም እሄዳለሁ ብሎ እንደተናገረ ከአብ ዘንድ መጣ፣ ከአብ ዘንድ ወጣ፣ ከሰማይ ወረደ፣ ሰው ሆነ፣ በሥጋ ተገለጠ፣ አስተማረን፣ ታምራት አደረገ፣ ወንጌሉን ሰበከ፣ ሞተልን፣ ተቀበረ፣ ሞትን ድል አድርጎ ተነሳ። 40 ቀን ደጋግሞ መነሳቱን ከነገረ ካሳየ ከገለጠ በኋላ ወደ ሰማይ አረገ፣ በአብ ቀኝ ተቀምጦ አለ። ኢየሱስ ክርስቶስ የት ነው ያለው? በአብ ቀኝ ተቀምጦ አለ። ኢየሱስ ክርስቶስ ሁለት ስፍራዎች አሉት። በክብር በአብ ቀኝ ተቀምጦ አለ። በክብር በአብ ቀኝ ተቀምጦ በክብር በግርማው ቀኝ ተቀምጦ ይኖራል። በእምነት ደግሞ አድሮ የሚኖረው ማደሪያ ዙፋኑ የምእመናን ልቡና ነው። በእርሱ የሚያምኑ ሰዎች ልቡና ነው። ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ የሚወደኝ ቃሌን ይጠብቃል፣ አባቴም ይወደዋል፣ እኔና አብም ወደ እርሱ እንመጣለን፣ በእርሱም መኖሪያ እናደርጋለን ይላል። መኖሪያ የሚለው ቃል በግዙ ምዕራፈው ንገብር ምዕራፈው ውስጤቱ በውስጡ መኖሪያ ማደሪያ ማረፊያ እናደርጋለን ነው የሚለው። ማደሪያዬ ይሆናል፣ ማረፊያዬ ይሆናል፣ መኖሪያዬ ይሆናል ነው የሚለው። ስለዚህ መክበሪያ ዙፋኑ፣ መኖሪያ ማረፊያ ቦታው አንደኛው በእምነት በእርሱ የሚያምኑ ሰዎች ልቡና ነው፣ በእምነት የሚያድርባቸው ማለት ነው። ቋሚው ደግሞ ዘላለም የሚኖረው ደግሞ በአብ ቀኝ ነው። እርሱ ዘላለምም ከዛ ነው። በአብ ቀኝ ከአብ ጋር የነበረ ነው። ወደዚህ ዓለም መጣ፣ ተመልሶ ወደ አብ ሄደ፣ በአብ ቀኝ ተቀምጧል ማለት ነው። ይሄንን ግልጽ ካደረኩ እንግዲህ ዛሬ ይሄንን በደንብ ግልጽ አድርገን በንባብ የምንሰማበት
በመዝሙር የምንዘምርበት በስብከት ደጋግመን መላልሰን የምናዳምጥበት ትልቅ በዓል ነው ማለት ነው። ምኑን? ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠውን የኢየሱስ ክርስቶስን ዕርገት ደጋግመን የምንሰማበት። ይሄንን እንዘምረዋለን፣ ይሄንን እናነበዋለን፣ ይሄንን ደጋግመን እንሰብከዋለን። ይሄ ከነፍሳችን ከሕይወታችን እስኪዋሃድ ድረስ ደጋግሞ ይሰበካል፣ ደጋግሞ ይነበባል፣ ደጋግሞ ይብራራል፣ ደጋግሞ ይዘመራል። ነፍሳችን ጋር ሲዋሃድ ደግሞ እምነት ይሆናል፣ ብርሃን ይሆናል፣ ሕይወት ይሆናል፣ ደስታ ይሆናል፣ ረፍት ይሆናል፣ መጽናናት ይሆናል። ከክርስቶስ ጋር ወስዶ ያዋሃዳል ማለት ነው። ካልሆነ ከክርስቶስ ጋር እንነጠላለን ማለት ነው። ከክርስቶስ ጋር መኖር አንችልም። ክርስቶስ አያድርብንም፣ እኛም በክርስቶስ ጋር እናድርም ማለት ነው። ስለዚህ ኃጢአታችንን ያነጻው እርሱ በሰማያት በግርማው ቀኝ ተቀምጦ አለ። ዛሬ ዋና ስራችን የሚሆነው በዚህ ትምህርት በሰማያት በግርማው ቀኝ ተቀምጦ ያለውን ኃጢአታችንን ያነጻውን በክብር ያደረገውን ኢየሱስ ክርስቶስን በእምነት ማየት ነው። እስክንችል ድረስ የቻልነውን ያህል ጊዜ የፈቀደውን ያህል ትምህርት መማማር ነው ማለት ነው። እግዚአብሔር ይርዳል። እንግዲህ ዕርገት የሚለውን ቃል ደጋግመን ሰምተነዋል። በቀላሉም ትርጉሙንም የምንረዳ ይመስለኛል። ዕርገት ማለት ምንድነው የሚለው ቃል የሚለው ጥያቄ ብዙ እንትን ላይለን ይችላል፣ ግን ልተርጉም። ዕርገት ማለት መውጣት ማለት ነው። ማረግ ማለት ነው። ወደ ላይ መውጣት ማረግ ማለት ነው። ግን ቀጥታ ለክርስቶስ በሚነገርበት ቋንቋ ደግሞ ወደ አብ ተመልሶ መሄድ ማለት ነው። እዚህ ደጋግሜ በማስተምርበት ሰዓት ላይ የተናገርኩት ይመስለኛል። የሐሙስ የልጊዜ ጉባኤያችን ላይ ኢየሱስ ክርስቶስ ሰው የሆነበት ምስጢር ከአብ ዘንድ ወደዚህ ዓለም መምጣት ይባላል። ወደዚህ ዓለም መምጣት ይባላል። ኢየሱስ ክርስቶስ የሞተበት የተነሳበትና ያረገበት የሶስቱም ማለት ነው። መሞቱ መነሳቱና ማረጉ ሶስቱም በድምር አንድ ላይ በአንድ ቃል ሲጠሩ ወደ አብ መመለስ ይባላሉ። ስለዚህ ኢየሱስ ክርስቶስ ከአብ ዘንድ ወጥቻለሁ ወደዚህ ዓለም መጥቻለሁ ሲል አብ ልኮኛል፣ ውረድ ተወለድ ብሎኛል፣ ሙትና ሰዎችን አድን ብሎኛል፣ መጥቻለሁ፣ እኔም ፈቅጄ ወድጄ መጥቻለሁ እያለ ነው። ሰው ሆኛለሁ እያለ ነው። ይሄን ዓለም እተወዋለሁ ወደ አብ እሄዳለሁ ሲል ደግሞ እሞታለሁ፣ እነሳለሁ፣ አርጋለሁ እያለ ነው። መሞት፣ መነሳት፣ ማረግ ይህን ዓለም መተውና ወደ አብ መሄድ ናቸው ማለት ነው። ስለዚህ ዕርገት ማለት ወደ አብ መሄድ ማለት ነው። ዕርገት ማለት ወደ ቀደመ ቦታ ወደ ቀደመ ክብር መመለስ ማለት ነው። ዕርገት ማለት ወደ ላይ መውጣት፣ ወደ ሰማይ ወደ ክብር ወደ አብ መሄድ ማለት መምጣት ማለት ነው። ወደ አብ መውጣት ማለት ነው። በእርግጥ በምስጢር ምን ያህል ግልጽ ማድረግ እንደምንችል አላውቅም እንጂ በምስጢር ሁለት ዕርገት አሉ ይባላል። ምስጢር የምስጢር አነጋገር ነው ይሄ። ያዙት። ቃል ስጋ ሲሆን ወልድ ከሰማይ ሲወርድና የሰውን ስጋ ሲዋሃድ ቃል ወረደ፣ ወልድ ወረደ እንደምንለው ሁሉ በዛው ቅጽበት የሰው ስጋ የሰው ባህሪ አረገ እንላለን። ተዋህዶ ይህንን በደንብ ምስጢር ስለሆነ ሌላ ጊዜ ብዙ ማብራሪያ እንዲሰጣችሁ መያዝ ትችላላችሁ፣ ማስታወሻ ይዛችሁ መስማት ትችላላችሁ። ቃል ከሰማይ ወረደ እንደምንለው ሁሉ ሰው ሆነ ስንል ቃል ስጋ ሆነ ስንል ከሰማይ ወረደ እንደምንለው ሁሉ ቃል ስጋ በሆነባት ቅጽበት ያቺ ቅጽበት በተመሳሳይ መልኩ ለቃል ርደት መውረድ እንደሆነች ሁሉ ለስጋ ደግሞ ዕርገት ናት ይባላል። በምስጢር ማለት ነው። ለስጋ ዕርገት ናት ማለት ከቃል ጋር የተዋሃደው ስጋ ከተዋህዶ በኋላ በሰማይም በምድርም ይኖራል ማለት ነው። በቦታ መከልከሉ መወሰኑ ይቀራል ማለት ነው። ማለት ውሱን መሆኑ ጠፍቶ ማለት አይደለም። ግን በተዋህዶ የሆነ ቦታ መታየቱ ጠፍቶ ግዙፍነቱ ጠፍቶ ማለት አይደለም። ግን ከቃል ጋር በመዋሃዱ ምክንያት ስጋ ከብሯል። ስጋ በቃል አምላክ ሆኗል፣ በተዋህዶ አምላክ ሆኗል። ምናልባት ከስብከትም ማለፍ ካስፈለገ ስጋ በተዋህዶ የባህሪ አምላክ ሆኗል። እንደዚህ አይነቶቹን ስሟቸው፣ ግን ትምህርት ናቸው። ከስብከት ያልፋሉ እንደዚህ አይነት ቃላት ማለት ነው።
ቃል ሥጋ እንደሆነ ሰው እንደሆነ እንደወረደ በውስጡን ሥጋ ቃል እንደታየ እንደተገለጠ ሁሉ በዛው ቅጽበት በዛው ምስጢር ሥጋም በቃል ከብሯል። ሥጋም በቃል ምን ብሏል ማለት ነው? አርጓል እናለን። ምስጢር ነው። በአብ ቀኝ ሥጋ ከዛን ጊዜ ጀምሮ አይለይም ማለት ነው። ምክንያቱም ቃል ሥጋ ሲሆን ከአብ ዘንድ ተለይቶ አይደለም እና የመጣ ማለት ነው። ከአብ ተለይቶ ሰማያዊ ዙፋኑን ለቆ ከአብ ጋር የነበረውን አንድነት ለቆ አይደለም ሰው የሆነ እንዳለ እንደተጠበቀ ነው ማለት ነው። እንዘ ይሐጽጽ መንበረ ስብሐት ይሁን እንላለን። ከሰማያዊ ክብሩ ከአብ ዘንድ ካለው አንድነት፣ ከአብ ዘንድ ካለው እኩልነት፣ ከአብ ዘንድ ካለው ክብር ሳይቀንስ ነው፣ ምንም ሳይጎልበት ማለት ነው። ሰማዩን ሳይለቅ ማለት ነው። እንደውም ጥሩ ነው። ዕብራውያን ምዕራፍ 1 ዮሐንስ አፈወርቅ ሲተረጉም እንዲህ ይላል፣ መላእክት በሚላኩበት ጊዜ ይላል፣ መላእክት ለአገልግሎት ሲወጡ ሲወርዱ በሚላኩበት ጊዜ እሙንቱሰ ሶበ ይትፌነው ይታጠው መካኖሙ፣ መላእክት ሲላኩ ከነበሩበት ቦታ ይታጣሉ፣ ከቦታ ቦታ ይንቀሳቀሳሉ። ግን በፍጥነት ስለሚንቀሳቀሱ ሩጸታቸው ፍጥነታቸው በጣም ከፍተኛ ስለሆነ ኃይላቸው በጣም ከፍተኛ ስለሆነ በቅጽበት ነው ነገሮችን የሚያደርጓቸው። ሆኖም ፍልሰት አለባቸው ማለት ከቦታ ቦታ ይፈልሳሉ። ከአንድ ቦታ ወደ ሌላ ቦታ ሲሄዱ ይታጣሉ ከአንድ ቦታ። ውእቱሰ ነሣ ሥጋ እንዘ ምሉእ ውእቱ በኩለሄ፣ እርሱ ግን ቃል ግን ሰው ሲሆን ሥጋን ሲዋሃድ በሁሉም ምሉ እያለ፣ በሰማይ ምሉ እያለ፣ በምድር ሙሉ እያለ፣ በሚታየው በማይታየው ፍጥረት ከአብ ዘንድም ያለ አንድነት ሳይጠፋ ሳይለወጥ ያንን ሳያጣ ነው ሰው የሆነ። ፍልሰት የለበትም፣ ከቦታ ቦታ መልቀቅ የለበትም። ወደ ምድር መጣ ስንል ከዚያ ታጣ ማለት አይደለም እንላለን። ለምሳሌ ዛሬ በእርገት ወደ ሰማይ አረገ፣ ወደ አብ ቀኝ አረገ፣ በአብ ቀኝ ተቀመጠ ስንል ከዚህ ታጣ ማለት አይደለም፣ ከዚህ ጠፋ ማለት አይደለም፣ ይህን ዓለም ተወው ማለት አይደለም። ግን በሥጋ በሚታይ መንገድ አብሮን የለም ማለት ነው። ስለዚህ ኢየሱስ ክርስቶስ ያረገበትን ምስጢር ዕርገት የሚለውን ቃል ስንሰማ ወደ አብ መሄድ፣ በአብ ቀኝ መቀመጥ፣ ወደ ቀደመ ቦታ ወደ ቀደመ ክብር መመለስ፣ በሥጋ ከዚህ ዓለም በሚታይ መንገድ አብሮ ከመኖር ውጪ መሆን ማለት ነው። በሰዎች ጋር በሥጋ አብሮ መኖር ከዛ በኋላ አይቻልም። ከትንሣኤው በኋላም ኦፍኮርስ አይቻልም። 40 ቀን ይገለጣል እንጂ ከትንሣኤው በኋላ አብሮ አይበላም፣ አብሮ አይጠጣም፣ አብሮ አይኖርም። ልብስ አያስፈልገውም፣ መብል አያስፈልገውም፣ ቤት አያስፈልገውም፣ ምንም አያስፈልገውም ከትንሣኤው በኋላ ማለት ነው። ትንሣኤውን በትክክል መረዳት ከቻልንና በትክክል ትምህርት ካለን እሱ ነው የትንሣኤ ውጤት አንዱ ይሄ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ኃጢአታችንን በራሱ ካነጻ በኋላ ወደ ሰማይ የሄደበትንና በአብ ቀኝ የተቀመጠበትን ምስጢር ስንገልጽ ዕርገት እንለዋለን ማለት ነው። በትርጉም ደረጃ ዕርገት መውጣት ነው፣ መሄድ ነው፣ መለየት ነው፣ መራቅ ነው። በአይን ከመታየት እየራቀ መሄድ ማለት ነው። በአይን በሥጋ አይን ከመታየት እየራቀ መሄድ ማለት ነው። ሐሳቡ ይሄ ነው። በአብ ቀኝ ከተቀመጠ በኋላ እስጢፋኖስ በአብ ቀኝ ተቀምጦ አይቶት ነበረ። እርግጥ በአብ ቀኝ ቆሞ ነው ያየው። ቀጥታ ቃሉን ለመጠቀም ቆሞ ነው ያየው እስጢፋኖስ ማለት ነው። መምህራን በምስጢር ቆመ የሚለው ቃል ተቀመጠ ተብሎ ነው መፈታት ያለበት ይላሉ። በእርግጥ ኢየሱስ ክርስቶስ እስጢፋኖስ በድንጋይ በተወገረበት በድንጋይ በተደበደበበት ጊዜ ኢየሱስ ክርስቶስ ቆሞ የታየበት ምክንያት አለው፣ ምስጢር አለው። ምክንያቱም በአብ ቀኝ ተቀምጦ ነው የሚኖረው። ነገር ግን ለእስጢፋኖስ ሲገለጥለት ቆሞ የታየው ወዳጁን እየተቀበለ ነው። ወዳጁን እንኳን ደህና መጣህ እያለው ነው። እዚህ ድንጋይ እየዘነበበት ነው፣ ደሙ እየፈሰሰ ነው። አባት ሆይ ይቅር በላቸው እያለ እየጸለየ ነው። ከሰማይ ሆኖ የሞተለት ኢየሱስ ክርስቶስ ሊቀበለው ተነስቷል። ተነስቶ ነው የታየው ማለት ነው። ስለዚህ ያ መልእክቱ ራሱ ኢየሱስ ክርስቶስ ቆሞ መታየቱ እየተቀበለው መሆኑን እንኳን ደህና መጣህ እያለው መሆኑን ወዳጁን የሞተለትን ሰማይቱን በስሙ መከራ የተቀበለውን ደሙ ያፈሰሰውን እየተቀበለ ነው ማለት ነው። ይሄንን የጠቀስኩት ኢየሱስ ክርስቶስ ካረገ በኋላ ቅዱስ እስጢፋኖስ ሲገደል ተገልጧል፣ ታይቷል። ከዛም በኋላ ደግሞ ለቅዱስ ጳውሎስም ተገልጧል። ከአረገ በኋላም በመገለጥ ደረጃ እየተገለጠ በአብ ቀኝ ተቀምጦ እንዳለ እየተገለጠ ደጋግሞ ታይቷል ማለት ነው።
አሁን የኢየሱስ ክርስቶስ እርገት ማለት ወደ አብ መመለስ፣ በአብ ቀኝ መቀመጥ፣ ወደ ቀደመ ቦታ ወደ ቀደመ ክብር መመለስ ከሆነ ከኢየሱስ ክርስቶስ ጋር ከእርገቱ ጋር ይቅርታ ከኢየሱስ ክርስቶስ እርገት ጋር የተያያዙ ሌሎች ቁልፍ ነገሮችን አነሳለሁ። አሁን አንደኛ የኢየሱስ ክርስቶስ እርገት ከመንፈስ ቅዱስ መውረድ ጋር የተያያዘ ነገር ነው። ከምን ጋር የተያያዘ ነገር ነው? ከመንፈስ ቅዱስ መውረድ ጋር የተያያዘ ነው። ከመንፈስ ቅዱስ መውረድ ጋር የተያያዘ መሆኑን ለመረዳት ቅድም የተነበበውን ወንጌል የሉቃስ ወንጌል ምዕራፍ 24 ቁጥር 49 ጀምሮ አነባለሁኝ። ቁጥር 49 እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ከሰማይ ኃይልን እስክትለብሱ ድረስ ማለት መንፈስ ቅዱስ ተልኮላችሁ ሰማያዊውን ኃይል መንፈስ ቅዱስን እስክትለብሱ ድረስ ሰማያዊውን ኃይል መንፈስ ቅዱስን እስክትታጠቁ ድረስ በኢየሩሳሌም ከተማ ምን በሉ ቆዩ አላቸው ይላል። ስለዚህ ኢየሱስ ክርስቶስ ሲያርግ ለደቀ መዛሙርቱ የሰጣቸው ተስፋ እኔ እያረኩ ነው፣ እናንተ ማድረግ ያለባችሁ አሁን ከሰማይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ መቆየት ነው። ለምን ሲባል የተላካችሁት መልእክት አለ። ወንጌልን ለፍጥረት ሁሉ ስበኩ ተብላችኋል። ለአሕዛብ ሁሉ ወንጌልን ስበኩ ተብላችኋል። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያመኑትን ደቀ መዛሙርት አድርጓቸው ተብላችኋል። መንፈስ ቅዱስን ሳትቀበሉ ወንጌልን ለዓለም ማድረስ አትችሉም። ሰማያዊውን ኃይል ሳትታጠቁ ወንጌልን ለዓለም ማድረስ አትችሉም። ይሄ ተስፋ አላችሁ፣ በተስፋ ቆዩ፣ በኢየሩሳሌም ከተማ ቆዩ። ወንጌል ለዓለም የሚደርሰው ወንጌል ለፍጥረት ሁሉ የሚሰበከው አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም እያመኑ የሚጠመቁት ያመኑትና የተጠመቁት የኢየሱስ ክርስቶስን ቃል እየተማሩ ደቀ መዛሙርት የሚሆኑት ሰማያዊውን ኃይል ከታጠቃችሁ ከለበሳችሁ ብቻ ነው። ስለዚህ በኢየሩሳሌም ከተማ እየጠበቃቸው የመንፈስ ቅዱስን መውረድ ቆዩ አላቸው። ቀጥሎስ ምን አላቸው? ወዲያው ይህን ካዘዛቸው በኋላ እንዲህ ይላል። ቅድም የተነበበ ወንጌል ነው ራሱ ማለት ነው። መንፈስ ቅዱስን እልክላቸዋለሁ፣ በኢየሩሳሌም ከተማ ቆዩ ካለ በኋላ እስከ ቢታንያ ወጣቸው፣ እጆቹንም አንስቶ ባረካቸው። ከዛስ ሲባረካቸውም ከነርሱ ተለየ፣ ወደ ሰማይም ምን አለ? አረገ። ተስፋ ሰጣቸው፣ ባረካቸው። እየባረካቸው ሲባረካቸውም የሚለው እየባረካቸው እያለ እጁን ዘርግቶ እየባረካቸው እያለ ከነርሱ ተለየ፣ ከነርሱ ራቀ፣ ከነርሱ ተለይቶ ወደ ሰማይ ከፍ ከፍ አለ። ከዛስ የሐዋርያት ሥራ እንደሚነግረን ደመና ተቀበለችው፣ መላእክትም ተገለጡና ሐዋርያት እሱን እያዩ ትኩር ብለው እየተመለከቱ እያለ እናንተ የገሊላ ሰዎች ከዚህ ቆማችሁ ትኩር ብላችሁ ምን ትመለከታላችሁ? ይሄ የምታዩት ሲያርግ አሁን በዚህ መንገድ ሲሄድ እንዳያችሁት ተመልሶ በዚህ መንገድ ይመጣል ብለው መላእክትም ተገልጠው ተናገሩ ማለት ነው። ስለዚህ እየባረካቸው ተስፋ ሰጥቷቸው እየባረካቸው አረገ። እየባረካቸው ካረገ በኋላ እነርሱም ምን አሉለት ይላል? ሰገዱለት ይላል። ምን አደረጉለት? ሰገዱለት። ከሰገዱለትስ በኋላ በብዙ ደስታ ወደ ኢየሩሳሌም ተመለሱ። አሁን እነዚህ ደቀ መዛሙርት በእርገቱ ተስፋን ተቀብለዋል። በእርገቱ ተባርከዋል። በእርገቱ ለጌታቸው ሰግደዋል። ለጌታቸው እያዩ ሲያርግ በመባረካቸው ተስፋን በመቀበላቸው ከአሁን በፊት በደቀ መዛሙርቱ ልቦና እሄዳለሁ እለያችኋለሁ ሲላቸው ሐዘን ነበረ የሚሞላው በልባቸው። ጌታ እሄዳለሁ፣ እኔና እናንተ እንለያያለን፣ እኔ ወደሚሄድበት እናንተ ልትመጡ አትችሉም፣ ለአይሁድ እንዳልኋቸው አሁንም ለእናንተ እላችኋለሁ፣ እኔ እሄዳለሁ እናንተም ወደ እኔ ልትመጡ አትችሉም ሲላቸው ደቀ መዛሙርቱ ያዝኑ ነበረ። ካሁን በፊት ያዝኑ ነበር፣ ሐዘን ነበረ በልቡናቸው። ዛሬ ግን በልቡናቸው ምን መጣ? ተስፋ ተቀብለዋል። ሰማያዊውን ኃይል መንፈስ ቅዱስን እንደሚቀበሉ በእርገቱ ነግሯቸዋል። ተባርከዋል፣ በረከትን ተቀብለዋል። በእጆቹ እየባረካቸው ነው የተለያቸው። ከዚህም በኋላ እነርሱ ተሰናብተውታል። ሰግደውለት፣ አምልከውት፣ አክብረውት ተሰናብተውታል። ልባቸው ደግሞ ወደ ኢየሩሳሌም ሲመለሱ በደስታ ተሞልቶ ነበረ ይላል። በምን ተሞልቶ ነበር ልባቸው? በደስታ። እነዚህን ቃላት አሁንም ደግሜ እኛ ሕይወት ውስጥ አስገባቸዋለሁ።
ተስፋ። የመጀመሪያው ቃል ምንድነው? ተስፋ። መንፈስ ቅዱስን የመቀበል ሰማያዊውን ኃይል የመቀበል ተስፋ። ይሄ በሐዋርያት ለእኛም የመጣ ተስፋ ነው። እኛም ባለ ተስፋዎች ነን። የመንፈስ ቅዱስ ማደሪያዎች ነን። የመንፈስ ቅዱስ ቤተ መቅደስ ነን። የእግዚአብሔር ልጆች ነን። የሐዋርያት ቤተሰብ ነን። የእግዚአብሔር ልጆች የሐዋርያት ቤተሰብ ሆነናል። የመንፈስ ቅዱስ ማደሪያ ሆነናል። ተስፋውን እኛም አግኝተናል። ቀጥሎስ ደቀ መዛሙርቱን ሲባርክ ያ በረከት የነዚያ ሐዋርያትን የባረኩ እጆች በሐዋርያት በኩል ቤተ ክርስቲያንን በሙሉ ምዕመናንን በሙሉ ነው የባረኩ። ስለዚህ እነዚህ እጆች በዕርገት ዕለት በዕርገት ጊዜ ተዘርግተው በሐዋርያት ራስ ላይ ተዘርግተው በረከትን ያሳድሩ እጆች ለዘላለም በቤተ ክርስቲያን በረከትን አሳድረዋል ማለት ነው። ዛሬ ያ በረከት እኛ ጋር አለ። ተስፋ አለን፣ በረከቱ አለን። ታዲያ እኛ ምን እያደረግን ነው? ስሙን እንጠራለን፣ እንሰግድለታለን፣ እናመሰግነዋለን፣ እናመልከዋለን፣ ቃሉን እንሰማለን። ይህ ነገር ሁሉ ደግሞ በልባችን መንፈሳዊ ደስታን ይፈጥራል። ምን አይነት ደስታን ይፈጥራል? መንፈሳዊ ደስታን ይፈጥራል። የእግዚአብሔር ተስፋ ሲነገር፣ የእግዚአብሔር እጆች ተዘርግተው ሰውን ሲባርኩ፣ ለእግዚአብሔር የሚሰግዱ፣ እግዚአብሔርን የሚያመልኩ፣ እግዚአብሔርን የሚያመሰግኑ፣ እግዚአብሔርን የሚያከብሩ፣ የእግዚአብሔርን ሥራ የሚናገሩ ሰዎች ስናይ በደስታ ልባችን የማይፈነጥስ በደስታ ልባችን የማይሞላ ከሆነ ችግር አለ ማለት ነው። እኛ ውስጥ ነው ችግሩ ማለት ነው። ሰማያዊውን ኃይል ሰማያዊውን ተስፋ መንፈስ ቅዱስን ትቀበላላችሁ ተብሏል። ተቀብለናል። ልጆቹ ተዘርግተው ባርከውናል። ዛሬም በቤተ ክርስቲያን በረከት አለ። ዛሬም ስሙ በቤተ ክርስቲያን ይኸው በዚህ ጉባኤ ይጠራል። ለስሙ ይዘመራል። ማዳኑ ይነገራል። ክብሩ ይነገራል። እጁ እንደተዘረጋ ነው። ተስፋው አሁንም እየተሰጠ ነው። ለዘላለም ከእናንተ ጋር ይኖራል ነው ያለው። ስለ መንፈስ ቅዱስ አሁን ያው ይሄ ወቅት ነገረ መንፈስ ቅዱስ ከዚህ በኋላ በጣም የሚሰፋበት ጊዜ ስለሆነ ለዘላለም ከእናንተ ጋር ይኖራል ነው የሚለው። ዓለም አያውቀውም። ዓለም ሊቀበለው አይችልም። ዓለም ሊያየው አይችልም። ዓለም መንፈስ ቅዱስ የለውም። ዓለም የእግዚአብሔር መንፈስ የለውም ነው የሚለው። ዓለም አያውቀውም፣ አያምነውም፣ አያየውም፣ አይቀበለውም። እናንተ ግን በውስጣችሁ ስለሚኖር ለዘላለምም አድሮባችሁ ስለሚኖር ታውቁታላችሁ ነው የሚለው። ማንን? መንፈስ ቅዱስን፣ ሰማያዊውን ኃይል። ይሄ ሰማያዊ ኃይል ዓለም የማያውቀው ጸጋ፣ ዓለም የማያውቀው ኃይል፣ ዓለም የማያውቀው የእግዚአብሔር መንፈስ ተስፋ ሆኖ የተሰጠው በዕርገት ጊዜ ነው፣ ከበረከት ጋር ማለት ነው። ተስፋውን የተቀበሉ በረከትን የተቀበሉ ደግሞ አምላካቸውን ጌታቸውን ሲለያቸው በስግደት አክብረውታል። ይሄ ሁሉ ነገር ደግሞ ደስታን በሕይወታቸው ላይ ሞልቷል ማለት ነው። መንፈሳዊ ደስታ። ምን አይነት ደስታ? ደስታ አለ በልባችን? እስኪ መልሱልኝ። ዝም ብዬ እንደ ፈረስ ያው ነገሮችን ብለን ይዘናቸው እናንጋለን። ቆም ብለን ለራሳችን ቸክ እናድርግ። ደስታ አለ በልባችሁ? ዝም አትበሉኛ። በልባችሁ ደስታ አለ ወይ? እደግማለሁ፣ በደንብ እስካልመለሳችሁልኝ ድረስ ንቅንቅ አላለም። መንፈሳዊ ደስታ በልባችሁ አለ? ይሄን መናገር አትችሉም? ስለዚህ ከፍ አድርጋችሁ ንገሩኛ። መንፈሳዊ ደስታ በልባችሁ አለ ወይ? የእግዚአብሔር ስም ሲጠራ ደስ ይላችኋል ወይ? የክርስቶስ ማዳን ሲነገር ደስ ይላችኋል ወይ? ዕርገቱ ሲነገር ደስ ይላችኋል ወይ? ትንሣኤው ሲነገር ደስ ይላችኋል ወይ? ኢየሱስ ክርስቶስ ተስፋ ሲሰጥ ደስ ይላችኋል ወይ? ሲባርካችሁ ደስ ይላችኋል ወይ? በቃ ደስ ይበለን ሁላችንም። እግዚአብሔር ይመስገን። የምንፈልገው ይሄ ነው። ዓለም በረከት የለውም። ዓለም ኃይል የለውም። ዓለም ደስታ የለውም። የሚሰጠንም ነገር ለጥቂቱ ለጊዜው ሊያስደስተን ይችላል፣ ግን ይወሰዳል። በእግዚአብሔር ዘንድ የማይወሰድ ኃይል አለ። የማያልቅ በረከት አለ። የማይወሰድ ደስታ አለ። ይሄ ደስታ የገባት ነፍስ፣ ይሄ በረከት የገባት ነፍስ፣ ከዚህ ሰማያዊ ኃይል ከመንፈስ ቅዱስ ጋር የተዋሃደች ነፍስ ሕይወቷ ሁሉ በደስታ ነው። በመከራ ውስጥም ደስ ትላለች፣ ደስ ትሰኛለች፣ ትዘምራለች። ወንጌል ሲሰበክ ደስ ይላታል። ቅዳሴ ሲቀደስ ደስ ይላታል። የክርስቶስ ማዳን ሲነገር ደስ ይላታል። አብራ ትዘምራለች፣ አብራ ታስቀድሳለች፣ ትቀድሳለች፣ ታመሰግናለች፣ ትጸልያለች።
ወንጌል ሲነገር ሥጋው ደሙን ሰዎች ሲቀበሉ ንስሐ ሲገቡ ደስ ይላታል ማለት ነው። የወንጌል ሕይወት ይሄ ነው። እግዚአብሔር ይመስገን። ክብር ምስጋና ለአምላካችን ለእግዚአብሔር ይድረሰው። የደስታ አምላክ እርሱ ነው። ክብር ምስጋና ይድረሰው። ስለዚህ ይሄን በደንብ ማስተዋል አለብን። ይሄንን ነገር ማለት ነው። ኢየሱስ ክርስቶስ ሲያርግ ከዚህ ተስፋ ጋር፣ ከዚህ በረከት ጋር፣ ከዚህ ኃይል ጋር፣ ከዚህ ደስታ ጋር አያይዞ ነው እርገቱን የገለጠው ማለት ነው። ሌላም ጥቅስ ነግራቸዋለሁ። በዮሐንስ ወንጌል ምዕራፍ 7 ቁጥር 39 ላይ እንዲህ ተብሎ ተጽፏል። ኢየሱስ ክርስቶስ በበዓል በኢየሩሳሌም ከተማ ተገኝቶ በጣም በደማቅ በዓል ቀን ነው። 7 ቀን የሚከበር በዓል ነው። በመጨረሻው ቀን በጣም በደማቅ ሁኔታ ነው የሚከበረው። ኢየሱስ ክርስቶስ በመጨረሻው ቀን በጣም ደማቅ በሆነው በዓል ላይ ተገኘና እንዲህ አለ። ከበዓሉም በታላቁ በኋለኛው ቀን ይላል፣ በመጨረሻው ቀን ማለት ነው። ኢየሱስ እንዲህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ማንም የተጠማ ቢኖር ወደ እኔ ይምጣና ምን ይበል? ይጠጣ። በእኔ የሚያምን መጽሐፍ እንደተናገረው የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። መጽሐፍ እንደተናገረው መጽሐፍ እንዳለው በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል። ስለዚህ ማንም የተጠማ ሰው ቢኖር ወደ እኔ ይምጣና ምን ይበል? ይጠጣ አለ። ምን እያለ ነው የሚለውን ቅዱስ ዮሐንስ ተረጉም ይህንንም በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። የሕይወት ውሃ ማለት ምን ማለት ነው? መንፈስ ቅዱስ ማለት ነው። ማንም ወደ እኔ ይምጣና የሕይወቱን ውሃ ይጠጣ ማለት ምን ማለት ነው? በእኔ ይመንና መንፈስ ቅዱስን ይቀበል ማለት ነው። የመንፈስ ቅዱስ ማደሪያ ይሁን ማለት ነው። ማንም የተጠማ ቢኖር ወደ እኔ ይምጣ ሲል ማንም መንፈስ ቅዱስ ያላደረበት ሰው ሲኖር፣ ያላመነ ሰው ቢኖር፣ ልጅነት ያላወቀ ሰው ቢኖር፣ ያልገባው ሰው ቢኖር ወደ እኔ ይምጣ፣ በእኔ ይመንና የመንፈስ ቅዱስ ማደሪያ ይሁን። የሕይወት ውሃ ወንዝ የሆነውን መንፈስ ቅዱስን ይጠጣ ይቀበል። መንፈስ ቅዱስ ካደረበት በኋላስ የሕይወት ውሃ ወንዝ ከሆዱ ይፈልቃል እንጂ ከቶ ከዚህ በኋላ አይጠማም። ከክብር አይርቅም፣ ከእምነት አይርቅም፣ ክደት አያገኘውም፣ ንፋቅ አያገኘውም። እርሱ የመንፈስ ቅዱስ ማደሪያ ይሆናል። ሐዘን አይሰብረውም፣ ድህነት አይሰብረውም፣ ሞት አይሰብረውም፣ ማጣት አይሰብረውም። በጣም ጠንካራ መንፈሳዊ ጽኑ በመከራ ተጉዞ የእግዚአብሔርን ስም የሚያስከብር ሰው ይሆናል። ስለምን እየተናገረ ነው? በእርሱ ስለሚያምኑ ሰዎች፣ በእርሱ የሚያምኑ ሰዎች ሊቀበሉ ዘንድ ስላለው ስለ መንፈስ ቅዱስ እየተናገረ ነው። ቀጥሎስ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ስለ መንፈስ ቅዱስ ገና ስለሚመጣው ስለ መንፈስ ቅዱስ ነው እየተናገረ ያለው አለ። ኢየሱስ ገና ስላልከበረ ማለት ምን ማለት ነው? መንፈስ ቅዱስ አልሞተም ኢየሱስ ክርስቶስ አልሞተም ነበርና መንፈስ ቅዱስ አልወረደም። ኢየሱስ ክርስቶስ አልተነሳም ነበርና መንፈስ ቅዱስ አልወረደም። ኢየሱስ ክርስቶስ አላረገም ነበርና መንፈስ ቅዱስ አልወረደም። ኢየሱስ ክርስቶስ ካልሞተ አይከብርም። ሞቱ ማለት ክብሩ ማለት ነው። እኛ የሚታየን በመስቀል ላይ ራቁት መሰቀል፣ መሞት፣ መዋረድ ነው። ነገር ግን ኢየሱስ ክርስቶስ በመስቀል ላይ ራቁቱን ሲሰቀል ክብሩ እየተገለጠ ነበረ፣ ፍቅሩ እየተገለጠ ነበረ። ቅዱስ ዮሐንስ አፈወርቅ ይሄንን ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሐተ፣ የልጁን መከራዎች፣ የልጁን ስቃይ፣ የልጁን ራቁት መሰቀል፣ የልጁን በመስቀል ላይ ተሰቅሎ መሞት ክብር ብሎ የጠራው ምስጋና ብሎ የጠራው እግዚአብሔር ምስጋና ይድረሰው ይላል። ልጁ ሞተ። የልጁ ሞት ክብር ነው፣ ውርደት አይደለም። ኢየሱስ ክርስቶስ ራቁቱን ተሰቀለ። ይሄንን መከራ ራቁት ተሰቅሎ ተዋርዶ መሞትን ታገሰ በመስቀል ላይ። ምክንያቱም ከፊት ለፊት የሚጠብቀው ደስታ አለ። ምዕመናን የሚድኑበት መንገድ ነው። ሰዎች የሚድኑበት መንገድ ነው። ክብር የሚገኝበት መንገድ ነውና ይሄንን በግልጽ በዚህ መንገድ ተናገረ አለ። ስለዚህ ኢየሱስ ክርስቶስ አልከበረም ነበርና መንፈስ ቅዱስ አልወረደም። ገና ነበረ፣ መንፈስ ቅዱስ አልወረደም ነበር ማለት ምን ማለት ነው? ኢየሱስ ክርስቶስ አልሞተም እና መንፈስ ቅዱስ አልወረደም። ደሙ አልፈሰሰም እና መንፈስ ቅዱስ አልወረደም። አልተነሳም ነበርና መንፈስ ቅዱስ አልወረደም። አላረገም ነበርና መንፈስ ቅዱስ አልወረደም። ይሄ ማለት ምን ማለት ነው? የመንፈስ ቅዱስ መውረድ ከኢየሱስ ክርስቶስ መሞት መነሳትና ማድረግ ጋር የተያያዘ ነው። ይሄ በግልጽ ነው። ሌላ ጥቅስ በዚህ ጸና ያለ ጥቅስ አመጣላችኋለሁ። በዚሁ በዮሐንስ ወንጌል ምዕራፍ 16 ቁጥር 5 እስከ ቁጥር 11
ኢየሱስ ክርስቶስ ደጋግሞ ስለመሄዱ ይናገራል። ከቁጥር 5 ጀምሮ ከእናንተ ጋር ስለነበርሁ በመጀመሪያ ይህንን አልነገርኋችሁም። እስካሁን ድረስ አሁን የምነግራችሁን ነገር አልነገርኋችሁም ነበር፣ ምክንያቱም ከእናንተ ጋር ነበርሁኝ። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን ስለነገርኋችሁ ሐዘን በልባችሁ ሞልቷል። እሄዳለሁ ስላልኋችሁ እያዘናችሁ ነው። ይኸው መጀመሪያ ደቀ መዛሙርቱ ትምህርት ላይ እያሉ ከትንሣኤው በፊት በነበረው የትምህርት ጊዜ፣ የታምራት ጊዜ፣ የዝግጅት ጊዜ እሄዳለሁ የሚለውን ቃል ደጋግመው ሲሰሙ ያዝኑ ነበር እንጂ ደስ አይላቸውም ነበር። እሞታለሁ የሚለውን ቃል ሲሰሙ ያዝኑ ነበር እንጂ ደስ አይላቸውም ነበር። እንዲያውም ከማዘንም አልፈው ካለመደሰትም አልፈው አንዳንድ ደቀ መዛሙርት ኢየሱስ ክርስቶስን በጉባኤ እሞታለሁ፣ እሰቀላለሁ፣ እገደላለሁ ብሎ ሲያስተምር ሲሰሙ አንዳንድ ደቀ መዛሙርት ከጉባኤው ነጠል አድርገው ሳብ አድርገው ዘወር ያደርጉና ለምንድን ነው እንደዚህ አይነት ትምህርት የምታስተምረው? ኧረ ይሄንን ትምህርት ተው፣ አይሁንብህ፣ አይደረግብህ፣ እንዲህ ብለህ እኮ ማስተማር የለብህም፣ ተስፋ ያስቆርጣል እኮ ይሄ ትምህርት ይሉት ነበር። በዚህ ጊዜ ኢየሱስ ክርስቶስ ምን ይል ነበር? ይሄ የሰው ሐሳብ ነው፣ የእግዚአብሔር ሐሳብ አይደለም። ስለዚህ አንተ ሰይጣን መሰናክል ሆነብኛል፣ እንቅፋት ሆነብኛል፣ ከፊቴ ዞር በል እያለ ያረቃቸው ነበር። ይሄ ሐሳብ ስላልገባችሁ ነው እያለ ማለት ነው። ከማዘን አልፈው ካለመደሰት አልፈው ትምህርቱን ለማስቆም ሙከራ የሚያደርጉ ነበረ። ቅድም የነገርኳችሁ በሉቃስ ወንጌል ላይ ተስፋን ተቀብለው ተባርከው ሰግደውለት በደስታ ወደ ኢየሩሳሌም የተመለሱ ኢየሱስ ክርስቶስ 40 ቀን ደጋግሞ ተገልጦ ትንሣኤውን አረጋግጦላቸው ሞቶ እንዳልቀረ እንደተነሳ ደጋግሞ መላልሶ መንግስቱን ነግሯቸው አረጋግጦላቸው መነሳቱን ስላመኑ ትንሣኤው ነው ወደ ደስታ የመለሳቸው ማለት ነው። ሲለያቸው ሲያርግ ገብቷቸዋል። አሁን እሞታለሁ ብሎን ነበር፣ እነሳለሁ ብሎን ነበር፣ ተነስቷል፣ አሁንም ይሄዳል፣ እንደሄደ ደግሞ ልክላቸዋለሁ መንፈስ ቅዱስን ብሎናል፣ ስለዚህ ይልክልናል ብለው አምነው የተደሰቱት ከትንሣኤው በኋላ ነው። ከትንሣኤው በፊት ጉድለት ነበረ፣ ትምህርትን አለመረዳት ነበረ፣ ማዘን ነበረ። አንዳንድ ትምህርትን በተሳሳተ መንገድ በመረዳት ሐዘን ውስጥ ይገቡ ነበረ፣ ተስፋ መቁረጥ ውስጥ ይገቡ ነበረ። ኢየሱስ ክርስቶስ እስካሁን ጠንካራ ነገር አልነገርኳችሁም፣ ምክንያቱም አብሬያችሁ ነበርኩ። አሁን ግን ጠንከር ያለ ነገር ልነግራችሁ ነው። እሄዳለሁ፣ ከእናንተ መካከል ማንም ወደ እኔ ሊመጣ አይችልም፣ አብሬ ልሂድ ማለት አይችልም። ብቻዬን እሞታለሁ፣ ብቻዬን እቀበራለሁ፣ ብቻዬን እነሳለሁ፣ ብቻዬን አድርጋለሁ። ይሄ የእናንተ የመዳን መንገድ ነው። አብረን እንሞታለን ብትሉ እንኳን ልትሞቱ አትችሉም። አብረን እንቀበራለን ብትሉ እንኳን ልትቀበሩ አትችሉም። ይሄ እኔ ከዚህ ዓለም የምወጣበት ወደ አብ የሚሄድበት መንገድ ነው። አሁን እነግራችኋለሁ አላቸው። በዚህም ምክንያት ሐዘን በልባችሁ ሞልቷል ይልና ቁጥር 7 ላይ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። ብሄድ ነው የሚሻላችሁ፣ ብሞት ነው የሚሻላችሁ፣ ብቀበር ብነሳ ነው የሚሻላችሁ፣ ባርግ ነው የሚሻላችሁ። የኔ መሞት የኔ መሄድ የተሻለው ነው፣ የበለጠው ነው፣ የማይቀር ነው። ግን የማይቀር ብቻ አይደለም፣ የተሻለ ነገር ነው። ይሄ የበለጠው ነገር ነው። ይሄ ይሻላችኋል እናንተ ይልና ምንድነው መሻሉ ለሚለው እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። እኔ ባልሄድ አጽናኙ አይመጣም። እኔ ባልሄድ መንፈስ ቅዱስ አይመጣም። እኔ ሄዳለሁ፣ እልክላችኋለሁ። የመንፈስ ቅዱስ ማደሪያ የምትሆኑት የኃይል ባለቤት የምትሆኑት ሰማያዊን ኃይል የምትለብሱት የምትታጠቁት እኔ ከሄዱ እኔ ከሞትኩ እኔ ከተነሳሁ እኔ ካረኩ ብቻ ነው። ካልሞት ካልተነሳሁ ካላረኩ እኔ ካልሄድኩ መንፈስ ቅዱስ አይመጣም። ምን ማለት ነው? እኔ ካልሄድኩ ደሙዬ ካልፈሰሰ ካልሞትኩኝ የኃጢአት ስርየት የለም። ካልተነሳሁ የትንሣኤ ተስፋ የለም፣ የጽድቅ ተስፋ የለም፣ የሕይወት ተስፋ የለም። ወደ አብ ካልሄድኩና ካላረኩ በክብር ካልተቀመጥ መንፈስ ቅዱስ ወደ እናንተ እንዲመጣ አይችልም። ምክንያቱም ይሄ እግዚአብሔር ሥራ ነው። እኔ መሞት፣ በደሜ መቀደስ፣ መቀበር፣ ሞትን ድል አድርጌ መነሳት፣ በትንሣኤ እናንተን ማጽደቅ አድርጌ ደግሞ ተስፋ ሰጥቼ መንፈስ ቅዱስን መላክ አለብኝ። ይሄ እግዚአብሔር የሰራው ሥራ ነው፣ የማዳን ሥራው ነው። መንፈስ ቅዱስ በዚህ መንገድ ነው ይመጣ አለ። ስለዚህ ኢየሱስ ክርስቶስ ለምንድን ነው ከዚህ ዓለም የወጣው? ለምንድን ነው የሞተው?
ለምንድን የተነሳው? ለምንድን ያረገው ስንል ካልሞተ፣ ካልተነሳ፣ ካላረገ አጽናኙ አይመጣም። አጽናኙ የማይመጣው መንፈስ ቅዱስ የማይመጣው የመንፈስ ቅዱስ ማደሪያ የሚሆን አካል ስለሌለ ነው። ይህም በደንብ ስሙኝ። ኢየሱስ ክርስቶስ ካልሞተ የማንም ሰው ሕይወት ከኃጢአት ነፃ አይወጣም። የኢየሱስ ክርስቶስ ደም ካልፈሰሰ የማንም ሰው ሕይወት ከኃጢአት ነፃ አይወጣም። ኃጢአት ባለበት ደግሞ መንፈስ ቅዱስ ማደሪያ አይኖረው። የኃጢአት ማደሪያ ሆን ማለት የሰይጣን ማደሪያ ነን ማለት ነው። የክፋት ማደሪያ ነን ማለት ነው። ያልተቀደሰ መቅደስ ነው ማለት ነው። ያልተቀደሰ ቦታ ነው ማለት ነው። የማን ሕይወት? የሰው ሕይወት። ስለዚህ ኢየሱስ ክርስቶስ ይሞታል፣ ደሙን ያፈሳል፣ በደሙ ይቀድሳል፣ ቤተ መቅደሱን በደሙ ይቀድሳል። በትንሣኤው ደግሞ የእኛን ሕይወት ወደ ጽድቅ ይመልሰዋል፣ ወደ ትንሣኤ ይመልሰዋል፣ ወደ ተስፋ ይመልሰዋል። በእርገቱ ወደ ሰማይ ቀና እንድንል፣ ከአብ ጋር እንድንተሳሰር፣ ከእግዚአብሔር ጋር እንድንተሳሰር ያደርገናል። በትርጓሜ ወንጌል መቅድመ ወንጌል ላይ አርገ ከመያለቡ እርገተ ጻድቃን ንጹሐን ይላል። የንጹሐን የጻድቃንን ያመኑትን ሰዎች ወደ እግዚአብሔር መክበራቸውን፣ ማድረጋቸውን፣ ወደ እግዚአብሔር መሄዳቸውን እነርሱም በክብር እንደሚያርጉ ለማሳየት ለማረጋገጥ እርሱ አረገ ይላል። ስለዚህ በእርገቱ እርገታችን ተረጋገጠ፣ በትንሣኤው ትንሣኤያችን ተረጋገጠ፣ ጽድቃችንም ተሰጠ። በሞቱ በፈሰሰው ደሙ በደላችን ተደመሰሰ። እኛም የእግዚአብሔር ቤተ መቅደስ ሆነን በክርስቶስ ሞት፣ በክርስቶስ ትንሣኤ፣ በክርስቶስ እርገት ተሰራን። የእግዚአብሔር ቤተ መቅደስ ሆነን ከተሰራን በኋላ መንፈስ ቅዱስ መጥቶ አደረብን። ስለዚህ መንፈስ ቅዱስ ማድሮብን ስንኖር በዚህ ዓለም መከራ ቢመጣ፣ ደስታ ቢመጣ፣ ሐዘን ቢመጣ፣ ስደት ቢመጣ፣ ሰይፍ ቢመጣ፣ መጉደል ቢመጣ፣ መሙላት ቢመጣ፣ ምስጋና ቢሆን፣ ልቅሶ ቢሆን በሁሉም እንጽናናለን። በሁሉም ምን እንላለን? እንጽናናለን። መንፈስ ቅዱስን የማያውቅ ሰው ያለችው የመጽናናት ጭላንጭል ምቾት ናት። በሚለብሰው ልብስ፣ በሚያውቀው ዕውቀት፣ ባለው ጤና፣ ባለው ጉልበት፣ ባለው ሀብት፣ ባለው ዘመድ፣ ባለው ስልጣን ለጥቂት ጊዜም ቢሆን ይጽናናል። ትንሽም ቢሆን ይጽናናል፣ ይደሰታል። ያ ደስታ ግን ይወሰዳል። ያ መጽናናት ግን ይወሰዳል። የማይወሰድ መጽናናት፣ የማይወሰድ ደስታ፣ የማይወሰድ ሰላም፣ የማይወሰድ እረፍት ከየት ነው የሚመጣው? አድሮብን ከሚኖረው ከመንፈስ ቅዱስ። በመከራም ቢሆን፣ በተራራም ቢሆን፣ በሸለቆም ቢሆን፣ በሜዳም ቢሆን፣ እዝር ቤት ቢሆንም፣ መቃብር ጥግ ቢሆንም፣ እቤታችን ቢሆንም፣ ሰርግ ቦታም ቢሆንም፣ በሁሉም ቦታ መንፈስ ቅዱስ ያጽናናናል፣ ይመራናል። ከምቾት ከወጥመድ ይጠብቃል። በመከራ ጊዜ ደግሞ ተስፋ ከመቁረጥ ይጠብቃል። ሰዎች በሰይፍ ሲያስፈራሩን ጥባትን፣ ጭካኔን፣ ቁርጠኝነትን ይሰጣል። ሰዎች በምቾት ሊያታልሉን፣ በክብር፣ በስልጣን፣ በገንዘብ፣ በልብስ ሊያታልሉን ሲፈልጉ ይሄማ ኃላፊ ጠፊ ነው፣ ተወው፣ ወደ እውነተኛው ወደ ክርስቶስ ክብርና፣ ወደ ትንሣኤውና፣ ወደ ሞቱና፣ ወደ ፍቅሩና፣ ፍቅሩን ተናገር፣ ስበከው፣ ዘምረው፣ እመነው፣ ሙትለት ወደሚለው ያመጣል። ጥባትን ይሰጣል፣ ከምቾት ያወጣል። በምቾት ወጥመድ እንዳንያዝ፣ በክብር ወጥመድ እንዳንያዝ፣ በሀብት ወጥመድ እንዳንያዝ፣ በስልጣን በእውቀት ወጥመድ እንዳንያዝ ይከላከላል። ማን? መንፈስ ቅዱስ። በመከራ ደግሞ እንዳንሰበር፣ በሐዘን እንዳንዋጥ፣ በማጣት ተስፋ እንዳንቆርጥ ደግሞ እግዚአብሔር መንፈስ ቅዱስ ልጆቹን ያጽናናል። ይሄ ማጽናናት የሚመጣው ኢየሱስ ክርስቶስ እንዳለው እኔ ከሄድሁ ነው፣ ካልሄድሁ አጽናኙ አይመጣም ማለት። ስለዚህ የኢየሱስ ክርስቶስን ማድረግና የመንፈስ ቅዱስን መምጣት አስተሳስረን ነው የምንረዳው። አንድ ልጨምር፣ ምናልባትም በጣም የምፈልገው ነገር ነው ይሄ። እርገት የእኛን የህይወት መንገድ ይቀይራል። የእኛን አስተሳሰብ ይቀይራል። የእኛን አኗኗር ይቀይራል። መጽሐፍ ምን እንደሚል ተመልከቱት። ቆላስይስ ምዕራፍ 3 ቁጥር 1 እንዲህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችሁ
ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለምና ይላል። አሁን እንግዲህ ከክርስቶስ ጋር ከተነሳችሁ በክርስቶስ በማመን የትንሣኤን ተስፋ ከያዛችሁ ክርስቶስ ስለተነሳ እናንተም በእርሱ በማመናችሁ ምክንያት በእምነት ከተነሳችሁ የትንሣኤን ተስፋ ከተቀበላችሁ ትንሣኤ አለ ብላችሁ ካመናችሁ ከዚህ በኋላ የእናንተ አስተሳሰብ እንደዚህ ሊሆን ይገባል ይላል። እንዴት? ክርስቶስ በሰማይ በአብ ቀኝ ተቀምጦ አለ። ክርስቶስ ባለበት በሰማይ ያለውን ክብር፣ በሰማይ ያለውን ጌታ፣ በሰማይ ያለውን የክርስቶስን ክብር አስቡ እንጂ በምድር ያለውን አይደለም ይላል። አሁን ምን አደረገ ማለት ነው? ከምድር ነቀለን ማለት ነው። ቃሉን ያው ስብከት ስለሆነ አጠንክረን እየተናገርን ነው እንጂ ከምድር ልባችንን አስተሳሰባችንን ከምድር ነቀለው ማለት ነው። ለየው ማለት ነው። አወጣን ማለት ነው። በሚበላ በሚጠጣ በሚለበስ በምንማረው ትምህርት በምንኖረው ኑሮ በምናገኘው ገንዘብ በምንማረው ዕውቀት በምናገኘው ምድራዊ ደስታ ተውጠን እንዳንቀር ሐሳባችንን ምን አደረገው ማለት ነው? ሰማያዊ ያደረገው። በምድር የሚኖሩ በሰማያዊ ሐሳብ የተሞሉ ሰዎች አደረገን። እደግመዋለሁ ይሄን። በምድር የሚኖሩ በሥጋ የሚመላለሱ እንደ ሰው የሚበሉ እንደ ሰው የሚጠጡ ነገር ግን በሰማያዊ ኃይል የተሞሉ በሰማያዊ ሐሳብ የተሞሉ ሰማያዊ ናፍቆት ያላቸው በሰማይ በክብር ተቀምጦ ያለ ጌታ ያላቸው በግርማው ቀኝ ተቀምጦ ያለውን ጌታ በሰማይ ያለውን የሚያስቡ ሁልጊዜ ስለ ጌታ የሚያስቡ የእርሱን ሞት፣ የእርሱን ትንሣኤ፣ የእርሱን እርገት፣ የእርሱን ዳግም መምጣት እያሰቡ ሁልጊዜ በሰማያዊ ናፍቆት የተሞላች ነፍስ ያለቻቸው ሰዎች አደረገን። በምኑ? በማረጉ። ለምን ሲባል ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውራለች። ሕይወታችሁ የሆነው ክርስቶስ በክብር በሚገለጥበት ጊዜ እናንተም ያን ጊዜ በክብር ትገለጣላችሁ ይላል። ይኸው ቃሉን ነው ቀጥታ እያነበብኩት ያለው። ሞታችኋል፣ ከዓለም ተለይታችኋል፣ ከሚፈርስ ከሚበሰብስ ከሚሞት ከሚለወጥ ነገር ተለይታችኋል። ሰማያዊው ሐሳብ አለላችሁ። የማይጠፋ መንግሥት አለላችሁ። የማይጠፋ ጽድቅ አለላችሁ። ሰማያዊ ጌታ፣ የማይሻር ሞት የማያገኘው ጌታ አለ። እናገራለሁ ደስ ስለሚለኝ ማለት ነው። አንዴ በደስታ እናገራለሁ። አንዴ እድል ስጡኝ። ሰማያዊ ሐሳብ እንዲኖረን፣ ሰማያዊ በረከት እንዲኖረን፣ ሰማያዊ ተስፋ እንዲኖረን፣ ሰማያዊ ኃይል እንዲኖረን፣ የማይለወጥ ደስታ እንዲኖረን ጌታ በአብ ቀኝ ተቀምጦ ያለው ኢየሱስ ክርስቶስ ሰማያዊውን ነገር ሁሉ ሰጠን። ከእርሱ ጋር ሞት፣ ሕይወታችን ከእርሱ ጋር ተሰወረች። ሕይወታችን የሆነው ክርስቶስ በሚገለጥበት ጊዜ በክብር ከእርሱ ጋር እንገለጣለን። አሁን ይህንን ሁሉ የምትለን ከከተማ ውጡ እያልከን ነው። ከተማው አያባብልም፣ ከተማው አያማልልም፣ ከተማው ናፍቆት የለውም፣ ከተማው ምቾት የለውም። ኑሯችን ተመችቶናል እኮ የምትሉ ካላችሁ ይመቻችሁ፣ ችግር የለም። የኔን ስብከት ደጋግሜ እዚህ ሐሙስ ቀን እዚህ ስለምናገር ሁሌ መንኑ የኔ አሁን ትዳራችሁን ፍቱ ምናምን የኔ ጉዳይ አይደለም እሱ። ምክንያቱም ምናኔ የት እንዳለ ለአንድ ባለ ትዳር ለአንድ ምዕመን ትዳር ለያዘች ሴት ትዳር ለያዘው ወንድ ልጆችን ለሚያሳድግ ሰው የምናኔ ቦታው ትዳሩ መሆኑን አውቃለሁ። የገድል ቦታው ትዳሩ መሆኑን አውቃለሁ። የጽድቅ ቦታው ትዳሩ መሆኑን አውቃለሁ። ቤቱ መሆኑን አውቃለሁ። ይሄንን እንዴት ማከናወን ይችላል ነው የምናስተምረው እንጂ የመነኑ የተሳካላቸው ትተዋል፣ ተፈተዋል። በቃ እነሱ እዚህ እንደውም ጉባኤም ላይ ኖሩ ይችላሉ። አንድ አልፎ ነው መነኮሳት የሚኖሩ ዛሬ አባሉ ጥሩ ነው። መነኮሳት ሳገኝ አንዳንዴ እንደዚህ እናገራለሁ ማለት ድለኞች ስለሆኑ ማለት ነው። ብዙ እኔ እንደ ድለኛ ነው የማያቸው፣ ምክንያቱም ነፃነት አላቸው።
ከተጠቀሙበት ማለት ነው። ካልተጠቀሙበት ደግሞ ዕዳ አለባችሁ የበለጠ ከኛ በላይ ማለት ነው። እኛ እንኳን ያው እየታገልን ነው። ከትዳር ጋር ከኑሮ ጋር የሚታገሉ ምዕመናን በጣም ብዙ አሉ። ቄሶች ብዙ አሉ። አገልጋዮች ብዙ አሉ። መነኮሳት ደግሞ ዕድል አላቸው። አሁን እኔ የምናገረው ግን የግዴታ መነኩሴ መናኔ የሚለውን ነገር ይዤ አይደለም። እቤታችሁ ሕይወታችሁ ከክርስቶስ ጋር እንዴት እንደምትሳሰር ልጅ እያሳደጋችሁ ትዳር እየመራችሁ ሥራ እየሰራችሁ እንዴት ከክርስቶስ ጋር ልባችሁ እንደሚተሳሰር እንዴት ሕይወታችሁ በክርስቶስ ፍቅር እንደሚመራ በክርስቶስ መንፈስ እንደሚመራ ሕይወታችሁ ከክርስቶስ ጋር በናፍቆት እንዴት እንደሚያዝ ገድል ውስጥ እንዴት እንደምትገቡ ጸሎት ውስጥ እንደምትገቡ ንስሐ ውስጥ እንዴት እንደምትገቡ ክርስቶስን የመናፈቅ ክርስቶስን የመፈለግ ክርስቶስን የመጠበቅ ከፍተኛ የሆነ መንፈሳዊ ጉጉት እንዴት እንደሚያድርባችሁ ነው የምናገረው። ምን ይላል ቅዱስ ጳውሎስ? እናንተ ሰዎች ከክርስቶስ ጋር ተነስታችኋል። ከክርስቶስ ጋር ከተነሳችሁ ደግሞ ክርስቶስ አድርጎ በሰማይ በአብ ቀኝ ተቀምጧል። ስለዚህ በሰማይ ያለውን ሰማያዊውን ነገር አስቡ እንጂ ምድራዊውን ነገር አይደለም። ሰማያዊውን ነገር እሹ ፈልጉ እንጂ ምድራዊውን ነገር አይደለም። ምክንያቱም ምድራዊውን ነገር የፈለጋችሁን ያህል ብትወዱት ይጠፋል። የፈለጋችሁን ያህል ብትሳሱለት ይጠፋል። ሁላችን እንሳሳለን፣ እንስገበገባለን፣ እንበድላለን፣ አናስተውልም። ሙጭጭ ብለን በሀብት ያውም ደግሞ ከጭንቀት ጋር እየተጨነቅን በእምነት አይደለም እየተጨነቅን እንሰበሰባለን። ግን የሰበሰብነው ሁሉ ይቀራል። የተጨነቅንበት ነገር ሁሉ ይቀራል። የማይለወጠው የእግዚአብሔር መንግስት ነው። የማን መንግስት ነው? የማያልፈው የማን መንግስት ነው? የማይሻረው የማን መንግስት ነው? የማይለወጠው የማን ጽድቅ ነው? የማያልፈው ከማን የሚገኝ ደስታ ነው? ከክርስቶስ የሚገኝ። ስለዚህ ይሄንን እንደብቃችሁ ይሄንን ባለመንገር እናንተን መበደል እንችላለን? አንችልም። ምክንያቱስ የእኔ ደስታ ይሄ ነው። የእኔ ተስፋ ይሄ ነው። የምዕመናን ደስታቸው ይሄ ነው። ተስፋቸው ይሄ ነው። ይሄንን ተስፋ ይዘው እንደ ሰው ትዳር መያዝ ይችላሉ። እንደ ሰው ልጅ መውለድ ማሳደግ ይችላሉ። እንደ ሰው የመንግስት ሰራተኛ መሆን፣ ነጋዴ መሆን፣ ገበሬ መሆን ይችላሉ። የጉልበት ሰራተኛ መሆን ይችላሉ። ነገር ግን የበለጠውን እናሳያለን። የተሻለውን እናሳያለን። የማይለወጠውን እናሳያለን። እርሱም የእግዚአብሔር መንግስት ነው። እርሱም በሰማይ በግርማው ቀኝ ተቀምጦ ያለው ኢየሱስ ክርስቶስ ነው። እርሱ በልባችሁ እንዲያድር፣ እርሱ በልባችሁ እንደ ንጋት ኮከብ እንዲያበራ፣ እርሱ በልባችሁ እንደ ፀሐይ እንዲያበራ፣ እርሱ ለሕይወታችሁ ልብስ እንዲሆን፣ እርሱ ለሕይወታችሁ ምግብ እንዲሆን፣ እርሱ ለሕይወታችሁ መጠጥ እንዲሆን፣ እርሱ ማደሪያ እንዲሆናችሁ እንናገራለን። ተስፋችን እርሱ ነው። ማደሪያችን እርሱ ነው። መውጫ መግቢያችን እርሱ ነው። ልብሳችን እርሱ ነው። ነገራችን ሁሉ ነገር ሲያልቅ ብቻውን ሁሉ ነገር የሚሆነን ክርስቶስ ነው። ሞቶ የተነሳው ሞትን ድል አድርጎ በክብር ወደ ሰማይ ያረገው በግርማው ቀኝ ኃጢአታችንን ሁሉ ካነጻ በኋላ በክብር ተቀምጦ ያለው ተመልሶ የሚመጣውና በእርሱ ያመኑትን ወደ ክብር የሚወስደው እርሱ ነው ተስፋችን። ሌላ ምን አለን? ምን አለ? እጃችሁ የገባ ተመልሶ ያልጠፋለ? የለበሳችሁት ልብስ አላለቀም? ያደረጋችሁት ጫማ አላለቀም? የሰራችሁት ቤት አልፈረሰም? የነዳችሁት መኪና አላረጀም? እጃችሁ ላይ የገባ ማንኛውም ነገር አልጠፋም? አልተለወጠም ወይ? ተለውጧል። የማይለወጠው የእግዚአብሔር ክብር ነው። የማን ክብር ነው? የእግዚአብሔር ክብር። ስለዚህ ከክርስቶስ ጋር መሞትን፣ ከክርስቶስ ጋር መቀበርን፣ ከክርስቶስ ጋር መነሳትን፣ ከክርስቶስ ጋር በክብር መሰወርን፣ ሕይወታችሁ የሆነው ክርስቶስ ሲገለጥ ከክርስቶስ ጋር በክብር መገለጥን ተማሩ፣ እመኑት፣ አሰላስሉት። ከሕይወታችሁ ጋር እስኪዋሃድ ድረስ ይሄ ነገር እንዲነበብ እንዲተረጎም እንዲሰበክ እንዲዘመር ደጋግማችሁ በናፍቆት ስሙ። ምክንያቱስ ብዙ ሺህ ጊዜ ይሄንን ሰብኬዋለሁ፣ ሰምቼዋለሁ፣ አንብቤዋለሁ፣ ተርጉሜዋለሁ፣ ሲተረጎም ሰምቻለሁ፣ ሲነበብ ሰምቻለሁ። ግን ሁል ጊዜ ደስታ ይጨምርልኛል። ስሰማው ሲነበብ ነፍሴ ደስ ይላታል። ሲሰበክ ደስ ይለኛል። ስሙ ሲጠራ ደስ ይለኛል። ሕይወቴ የሆነው ክርስቶስን ስሰብከው ደስ ይለኛል። የሞተልኝን የተነሳልኝን በክብር ያደረገውን በአብ ቀኝ ተቀምጦ ያለውን ክርስቶስን ስሰብከው ደስ ይለኛል። የምእመናን ተስፋ ይሄ ስለሆነ ደግሞ የተደሰቱበትን እናንተም እንድትደሰቱበት ሰብከዋለሁ። ምክንያቱስ እኔ ሌላ ጉዳይ የለኝም።
በሌላ እዚህ የምትሰሙኝ የምትበልጡኝ አላችሁ። አፍ የሚያስከፍት ብሰማ የማልጠግበው ዕውቀት ያላችሁ እዚህ እየሰማችሁኝ አላችሁ። እኔ የምሰብከው ወንጌል የጋራ ጥቅማችን ነው። ዕውቀት እንደየቤቱ አለ፣ እንደየአቅማችን ገብይተናል። ሁላችንም በዚህችም በዚያችም እያልን እንቃርማለን። ወንጌል ግን የእግዚአብሔር ጸጋ ነው። ወንጌል ምንድን ነው? የእግዚአብሔር ኃይል ነው። የእግዚአብሔር ጸጋ ነው። የእግዚአብሔር በረከት ነው። የእግዚአብሔር ማዳን ነው። የእግዚአብሔር ተስፋ ነው። አንድም ሰው ከዚህ እንዲለይ አያስፈልግም። አንድም ሰው ከዚህ ወንጌል የሚገኘውን ደስታ ከክርስቶስ ሞት፣ ከክርስቶስ ትንሣኤ፣ ከክርስቶስ እርገት፣ ከክርስቶስ በአብ ቀኝ መቀመጥ፣ መንፈስ ቅዱስን ከመላኩ ዳግም ተመልሶ መጥቶ ከመውሰዱ፣ ከጻድቃን ጋር በክብር ጻድቃንን ከእርሱ ጋር በክብር ከማኖሩ ደስታ አንድም ሰው እንዲጎድል አንፈልግም። ይሄ ደስታ አንድም ሰው እንዲያጣ አንፈልግም። ስለዚህ እስኪ ደክመን እናገራለን። ይሄ ደግሞ በረከት ይሆናል። እግዚአብሔር ይርዳን። ስለዚህ በክርስቶስ ሞት፣ በክርስቶስ ትንሣኤ፣ በክርስቶስ እርገት መዳናችን ተረጋግጧል። የተነገረውም ተስፋ ሁሉ ተፈጽሟል። የእግዚአብሔር የማዳን ሥራም ተጠናቋል። ሁልጊዜ ክርስቶስ አረገ፣ በአብ ቀኝ ተቀመጠ የምትል ቃል ስትሰሙ ክርስቶስ ወደ ሰማይ ሲያርግና በአብ ቀኝ ሲቀመጥ ወደ ምድር የመጣበትን የማዳን ሥራውን ዓላማ ጨረሰ ማለት ነው። ይቺ ቃል የመጨረሻ ማሳረጊያ አይነት ለኔ። ኢየሱስ ክርስቶስ ከአብ ዘንድ ወጥቻለሁ ወደዚህ ዓለም መጥቻለሁ አለ። ደግሞም ከዚህ ዓለም እወጣለሁ ወደ አብ ሄዳለሁ አለ። ሄደ። በተናገረው ቃል መሰረት ከዚህ ዓለም ሲወጣ ወደ አብ ሲያርግና በአብ ቀኝ ሲቀመጥ አብ ልጁን ወልድየ ንበር በየማኔ ልጄ በቀኜ ተቀመጥ አለው። በቀኜ ተቀመጥ አለው ማለት የማዳን ሥራህን ጨርሰሃል። በሞትህ ዓለም ድኗል። በትንሣኤህ ዓለም ድኗል። በትንሣኤ ሞት ተሽሯል። ስለዚህ ሞት ስለተሻረ፣ ትንሣኤ ስለተገለጠ ስለተረጋገጠ፣ መዳን ስለተሰጠ፣ በደምህ በሞትህ የሰው ልጆች ኃጢአት ስለተደመሰሰ፣ ለሚያምኑ ሁሉ የዘላለም ሕይወት ተስፋ ስለተሰጠ ሥራህን ጨርሰሃል፣ በቀኝ ተቀመጥ አለው ይላል። በቃ አለቀ ማለት ነው። ከዚህ በኋላ ኢየሱስ ክርስቶስ ወዳጆቹን ለመቀበል ቅድም እንደተናገርኩት እኔ ቅዱስ እስጢፋኖስ ተነስቶ ሲቀበለው ቅዱስ እስጢፋኖስ ቆሞ አየው የሚለውን ኢየሱስ ክርስቶስ ከተቀመጠ በኋላ መነሳት የለበትም ብለው ነው። መምህራኑ ለክብር ነው፣ ጥሩ ነው። ይሄ እኔ ትርጉም ነው፣ እኔ ስብከት ነው። ኢየሱስ ክርስቶስ እስጢፋኖስን ሊቀበል ነው የተነሳው። ወዳጆችን ሊቀበል ካልሆነ በቀር በደሙ ያዳናቸውን፣ በሞቱ ያዳናቸውን፣ የሞቱለትን፣ ደማቸውን ያፈሰሱለትን፣ የመሰከሩለትን ወዳጆቹን ሊቀበል እንኳን ደህና መጣችሁ ለማለት ካልሆነ በቀር ኢየሱስ ክርስቶስ ለሞትም ለአገልግሎትም ከዚህ በኋላ ከዙፋኑ ላይ አይነሳም። በቃ በቀኙ በክብር ተቀምጧል። ስለዚህ አለቀ ማለት ነው። ሁሉን ነገር ጨርሶ በአብ ቀኝ ተቀምጧል። በክብር አለ። ተመልሶ ደግሞ ይመጣል። ሲመጣ ደግሞ የሚመጣበት ዓላማ በስሙ የምናምን እኛን ለመውሰድ ነው። ከእርሱ ጋር እንድንኖር ለማድረግ ነው። ክብር ምስጋና ይድረሰው። ክብር ምስጋና ለስሙ ይሁን። እስኪ እግዚአብሔርን አመስግኑ። በእውነት ደስ ይላል። እግዚአብሔርን ከልባችሁ አመስግኑ። ደስ ያላችሁ ደግማችሁ አመስግኑ። የክርስቶስ ሞት ሕይወታችን ነው። የክርስቶስ ትንሣኤ ትንሣኤያችን ነው። የክርስቶስ እርገት ክብራችን ነው። የክርስቶስ እርገት የተባረክንበት፣ ተስፋ የተቀበልንበት፣ በደስታ የተሞላንበት፣ ኃይልን እንደምንቀበል ተስፋ ያገኘንበት ነው። በደስታ እንግዲህ በኢየሩሳሌም በቤተ መቅደስ እሱን እያገለገልን እንጠብቀዋለን ማለት ነው። ተመልሶ እስኪመጣ ስፍራችን ይሄው ነው። ከስፍራችን ንቅንቅ የለም። ከምስጋና አንጎርልም፣ ከደስታ አንጎርልም፣ ከበረከት አንጎርልም፣ ከተስፋ አንጎርልም፣ ከኃይል አንጎርልም። ያመኑ ከኃይል ወደ ኃይል እየሄዱ ከምስጋና ወደ ምስጋና እየሄዱ ከተስፋ ወደ ተስፋ እየሄዱ ነገሮች ሁሉ እየበዙልን እየተደሰት ዓለም የፈለጋትን ያህል ብትከፋ የእግዚአብሔር መልካምነት ያሸንፋል። የማን መልካምነት ያሸንፋል? ምንም ነገር በዓለም ላይ ይኑር፣ እግዚአብሔር መልካም ነው። ምንም ነገር ኃይለኛ በምድር ላይ እግዚአብሔር ኃያል ነው፣ አይሸነፍም። የፈለገው መከራ ቢመጣ እግዚአብሔር ያሸንፋል። የፈለገው ክፉ ነገር ቢመጣ የእግዚአብሔር መልካምነት ያሸንፋል። ግድ የላችሁ። የምናየው ነገር ሁሉ ተስፋ ያስቆርጣል።
እንጸልይ፣ እግዚአብሔርን እናመስግን፣ በእምነት በተስፋ እንኑር። እግዚአብሔር በክብር፣ እግዚአብሔር በደስታ፣ እግዚአብሔር በምስጋና ይገለጣል። ያኔ ሕይወታችን ክርስቶስ ሲገለጥ እኛም በክብር ከእርሱ ጋር እንገለጣለን። ክብር ምስጋና ለስሙ ይሁን። እመቤታችን ቅድስት ድንግል ማርያም በጸሎቷ በምልጃዋ ታስበን፣ መልአኩ ቅዱስ ሩፋኤል ይጠብቀን። ሁላችንንም ወደ ቤታችን ስንገባ በምድር ባለን እግዚአብሔር በሰጠን ዘመንም በቆይታችን ሁሉ እግዚአብሔር ይጠብቀን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ሰላም ሁኑ። በእውነት ደስ ብሏችኋል። ቃለ ሕይወትን ያሰማልን በሉ። ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ መንግሥተ ሰማያትን ያወርስልን። የአገልግሎት ዘመናቸውን እግዚአብሔር አምላካችን ረዥም ያደርግልን። ምእመናን ይሄ ጉባኤ በየሳምንቱ ወንጌለ መንግሥት በማለት ለአንድ ዓመት ከ2 ወር የዘለቀ የወንጌለ መንግሥት ልዩ ጉባኤያችን የማቴዎስ ወንጌል ምዕራፍ 14 ላይ ደርሷል። 15 ላይ ደርሷል። ስለዚህ ምእመናን ወንጌለ መንግሥትን እየመጣችሁ ተማሩ። በጣም ብዙ ታተርፋላችሁ። ከመጋቢ ብሉይ ብዙ ነገር ታተርፋላችሁ። መታችሁ ተማሩ። ሐሙስ ሐሙስ ወንጌለ መንግሥትን መታችሁ ተማሩ። ተከታታይ ትምህርት ነው። በጣም ቆንጆ ትምህርት ነው። በሚገባ ቋንቋ በሚገባ መንገድ ነው። ወንጌልን ነው የሚያስተምሩን። ከምዕራፍ 1 ተነስተው 15 ደርሰዋል። 28 ምዕራፍ አለው። ቀሪዎቹን 13 ምዕራፍ እንኳን ከዚህ ጀምራችሁ ብትማሩ ቀላል አይደለም። ዮሐንስ ወንጌል አለ። ገና ብዙ የሚያስተምሩት ነገር አለ። እየመጣችሁ ወንጌለ መንግሥትን ተካፈሉ። ሐሙስ ሐሙስ ይሄንን በድጋሚ ነግራችሁ ፈልጋለሁ። ሌላው ይሄ ጉባኤ ዛሬ የቅዱስ ሩፋኤልና የዕርገትን በዓል ምክንያት በማድረግ የተከናወነ ነው። ነገር ግን የዛሬ ሳምንት ከሐሙስ የጀመረ እስከ እሑድ የሚቆይ ታላላቅ መምህራን፣ ታላላቅ ዘማሪያን ልዩ የሆነ መርሃ ግብር አዘጋጅተናል። ከታኅሳስ 20 ከግንቦት 20 እስከ ግንቦት 23 የባለ ጰራቅሊጦስን ጉባኤ በዓል ምክንያት በማድረግ የተዘጋጀ ልዩ ጉባኤ ነው። ባለ ጰራቅሊጦስ ደግሞ ልዩ ነው። ዛሬ 8ኛውን የጌታችን የኢየሱስ ክርስቶስን አብይ በዓል አክብረናል። ስንተኛውን አልኳቸው? 8ኛውን አብይ በዓል አክብረናል። በዓመት ውስጥ 8 ጊዜ የጌታን በዓል በታላቅ ድምቀት አክብረናል። ልደቱን አክብረናል። ጽንሰቱን አክብረናል። ልደቱን አክብረናል። ጥምቀቱን አክብረናል። በዓለ ሆሳዕና አክብረናል። ስቅለትን አክብረናል። ትንሣኤን አክብረናል። ዛሬ ዕርገትን አክብረናል። የመጨረሻው የዛሬ ሳምንት በ23 ባለ ጰራቅሊጦስ ርደተ መንፈስ ቅዱስ የመንፈስ ቅዱስ በዓል ልዩ የቤተ ክርስቲያን በዓል ሁላችንም የከበር ነው። እዚህ ግቢ የተሰበሰብ ነው። የክርስቶስ ቤተሰቦች የተባል ነው። ይህች ቤተ ክርስቲያን የጸናችው እኛ የተወለድነው በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ምንም ማድረግ አይቻልም። የምንበላው የሚባረከው፣ የምንጠጣው የሚያረካው፣ የምንኖረው እኛ ክርስቲያን ተብለን የተጠራ ነው በመንፈስ ቅዱስ ነው። ሩፋኤል ታቦት፣ የኪዳነ ምሕረት ታቦት፣ የማርያም ታቦት፣ የሚካኤል ታቦት፣ የገብርኤል ብንል የሚከብረው በመንፈስ ቅዱስ ነው። የመንፈስ ቅዱስ በዓል ለቤተ ክርስቲያን አጽናኟ፣ መደሰቻዋ፣ መበርቻዋ፣ መዶሻዋ፣ መማፀኛዋ፣ ሁሉ ነገሯ መሰረቷ ነውና መንፈስ ቅዱስ ያጸናት ቤተ ክርስቲያን እነሆ ይህንን በዓል የቤተ ክርስቲያን ልደት አድርጋ በታላቅ ድምቀት ክርስቶስ በተነሳ በ50ኛው ቀን ማጠቃለያ የትንሣኤ አድርጋ ታከብራለች። የጽርሐ አርያም ቅዱስ ሩፋኤል ቤተ ክርስቲያን ደግሞ እነሆ ይህንን በዓል ታቦት አውጥቶ በልዩ ድምቀት ያከብራል። ግንቦት 23 ቀን ጠዋት ታቦተ ሕጉ ከመንበረ ክብሩ ወጥቶ ሁላችንም ይባርከናል። ባለ ጰራቅሊጦስን መንፈስ ቅዱስን መታችሁ እንድታከብሩ እናሳስባለን። ከሁሉም በላይ ግን አደራ እንደዚህ ሙልት ብላችሁ በማርያም ነው የምነግራችሁ። በእውነት እግዚአብሔርም ይታዘባችኋል። ሐሙስ ከግንቦት 20 የጀመራችሁ እስከ 23 ልዩ ጉባኤ ነው ያዘጋጀ ነው። ይህንን ጉባኤ ያዘጋጁልን የእናንተ ወንድም እህቶች፣ የቅዱስ ሩፋኤል ማኅበርተኞች፣ በመላው ዓለም የሚገኙ የቅዱስ ሩፋኤል ልጆች የተመሰረቱበትን 2ኛ ዓመት ምክንያት በማድረግ ሙሉ ወጪውን ችለው ከስብከተ ወንጌሉ ጋር በጋራ በመሆን ይህን ጉባኤ በጋራ አዘጋጅተነዋል። ስለዚህ ከሐሙስ ግንቦት 20 የጀመርን እስከ ግንቦት 23 ለ4 ቀን የተዘጋጀውን ታላቅ መምህራን፣
ዘማሪያን የተጋበዙበት መምህራን ምነው ይህንን ጉባኤ እንድትካፈሉ ነው። የሐሙሱ የመጀመሪያው ቀን ጉባኤ የመጋቤ ብሉይ አይመር አሸብር ነው። ወንጌለ መንግስት ነው፣ አይለቅም። ስለዚህ ከሐሙስ እንጀምራለን፣ አርብ ይቀጥላል፣ ቅዳሜ እሁድ ማጠቃለያችን ነው። የማጠቃለያው ጉባኤያችን በእውነት ነው የምነግራችሁ ታላቅ ዘማሪያን ብዙ ህብረ ዘማሪያን የሚገኙበት ልዩ መርሃ ግብር አለን። ከቀኑ 10 ሰዓት ጀምሮ ረጅም የዝማሬ አገልግሎት ይኖረናል። ይህን መርሃ ግብር በድጋሚ ላስታውሳችሁ ፈልጋለሁ። እግዚአብሔር ለዛ ሰው ይበለን። ትመጣላችሁ? ሩፋኤልን በሉኝ እስቲ፣ አጨብጭቡ ሲበታም እዚህ ፊት ለፊት ራሱ እንደዚህ ነካ ነካ የምታደርጉ አይቻለሁኝ። በደንብ አድርጋችሁ አጨብጭቡ በእናታችሁ እንዳትቀሩ አደራ። እሺ ወደ ዝማሬ ወስዳችኋለሁ። ስለት መሰለኝ ይሄ ብር ወደ ሙዳይ ምጽዋት ክተቱልን። ወደ 300 ብር ይሁን 400 ብር አካባቢ 500 ብር መጥቷል። እቺ ሙዳይ ምጽዋት ክተትልኝ ስለት ነው። የሰጣችሁትን እግዚአብሔር ይስጣችሁ። ቀሲስ ፍራኦል ሞሲሳ የመጀመሪያውን ዝማሬ ይዘምርና ቀጥለው ወደ ሰንበቴ ዘማሪዎቻችን እንሄዳለን። ወደ ቀሲስ ፍራኦል ሞሲሳ ወስዳችኋለሁ። ብድግ ትላላችሁ እንድንዘምር አብረን ለእግዚአብሔር ክብር ቁሙ። በደንብ እያጨበጨባችሁ እልል እያላችሁ እንዘምራለን። እግዚአብሔር ከኛ ጋር ይሁን። እግዚአብሔርን ውለታ እያሰባችሁ አጨብጭቡ። እሺ እልልን በሉ። እሺ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ለምስጋና። አጨብጭቡ ለእግዚአብሔር ከፍ አድርጎ። ባህር ተከፈለ እስኪታይ መሬቱ፣ ፈርዖን ወደቀ አልሰራም ትምክህቱ፣ ደካሞቹ ጸንተው ተራመዱ፣ ኃይለኞቹ ይሄው ተዋረዱ። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ እልል በሉ ቁሙ ጭብጨባ እልልታ ይብዛለት ከፍ። የኢያሪኮ ቅጥር የማይደፈረው ይሄው ፈራረሰ፣ የሰው ሳይነካው፣ ኃይለኞቹ ቢበረታቱብን እንጸናለን በሱ ተደግፈን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ቁሙ ለምስጋና፣ አመስግኑ ቁሙ ጭብጨባ እልልታ ይብዛለት። የተወረወረው የጠላታችን ጦር ሜዳ ላይ ወደቀ፣ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን። ተሸነፈ አዳኝ ጠላታችን፣ እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ
ቆሙ ለምስጋና እልል በሉ ቆሙ አጨብጭቡለት እልል በሉለት። ባህር ላይ ሲራመድ ሞገስ አለው እሱ በግርማው ሲነሳ ጸጥ ይላል ነፋሱ። የድንግል ልጅ እኛ ምናመልከው ከሃሊ ነው የለም የሚሳነው። እልልታ እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ እልል በሉ ቆሙ ለምስጋና እልል በሉ ቆሙ ለምስጋና የተወረወረው የጠላታችን ጦር ሜዳ ላይ ወደቀ ጋሻ ሆኖ እግዚአብሔር ለሥላሴ ይድረስ ምስጋናችን። ተሸነፈ አዳኝ ጠላታችን እንደ እግዚአብሔር ያለ እንደ እግዚአብሔር ያለ እንደ እግዚአብሔር ያለ የለም። አጨብጭቡለት እልል በሉለት። እልል በሉ ቆሙ ለምስጋና ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃንን ለብሰን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃንን ለብሰን ገና እንዘምራለን። ወላዲተ አምላክን ከፊት አስቀድመን በዳዊት በገና መሰንቆ ታጅበን ለሥላሴ ክብር ገና ጭብጨባ ያንሳል ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እልልታ እልልታ መላእክቱ ብርሃንን ለብሰን ገና እንዘምራለን በምስጋና ሥራ ከሰለጠኑት ጋር ልብን በሚያስደስት መዝሙር እየዘመን አልተሰማ ዜማ ያልታየ ምስጋና ይፈልቃል አይቀርም ከእኛ ጭብጨባ ገና እንዘምራለን ገና እንዘምራለን ገና እንዘምራለን እንዘምራለን ገና እንዘምራለን እንደ መላእክቱ ብርሃንን ለብሰን ገና እንዘምራለን በትዕቢት ሳይሆን በታላቅ ትሕትና በልዩ ተመስጦ በፍቅር ልቦና ስራችን ይሆናል የአምላክ ምስጋና ገና እንዘምራለን ገና እንዘምራለን ገና እንዘምራለን። ጭብጨባ እልልታ ይብዛለት ለመድኃኔዓለም። እንደ መላእክቱ ብርሃንን ለብሰን ገና እንዘምራለን ዳዊት በተመስጦ እርቃኑን ቢሆንም ሜልኮል በዝማሬው ብትስቅበትም አምላክ ከወደደ እንዲያመሰግነው በደስታ እንዳይዘምር ከልካዩ እልልታ ገና እንዘምራለን ገና እንዘምራለን ገና እንዘምራለን ገና እንዘምራለን
ብርሃንን ለብሰን ገና ዘመራ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስባት አረገ በእልልታ በስባት በእልልታ አረገ አረገ እልልታ ያንሰዋል አረገ በስባት አረገ በእልልታ በስባት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ እልልታ ያንሰዋል ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስባት አረገ በእልልታ በስባት በእልልታ አረገ እልልታ ሴቶች አረገ በስባት አረገ በእልልታ በእልልታ አረገ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ ሞትን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሩፋኤል ኢትዮጵያን አደራ ሩፋኤል ኢትዮጵያን አደራ ታችሁ ሩፋኤል ኢትዮጵያን አደራ ሩፋኤል ኢትዮጵያን አደራ እንድትጠብቃት ከክፉ መከራ እንድትጠብቃት ከክፉ መከራ ሩፋኤል ሀገሬን አደራ እንድትጠብቃት ከክፉ መከራ እንድትጠብቃት ከክፉ መከራ ሩፋኤል ሀገሬን አደራ ሩፋኤል ኢትዮጵያን አደራ ሩፋኤል ሩፋኤል ኢትዮጵያን አደራ ሩፋኤል ኢትዮጵያን አደራ እንድትጠብቃት ከክፉ ድምፃቸው የለም እንድትጠብቃት ከክፉ መከራ ሩፋኤል ሀገር እንድትጠብቃት ከክፉ መከራ ከክፉ መከራ ሩፋኤል ቅዱስ ሩፋኤል ሀገራችንን ይጠብቅልን። እግዚአብሔር ይባርካችሁ።